ስሙ እናንተ የተበደራችሁን ሳትከፍሉ ተወጥራችሁ ስትሄዱ አታፍሩ? ኧረ እኛ አልተወጠርንም እንዴ? እኛ በራሳችን አልተወጠርንም። ወጠረውን ይሁን እንዴ? ጥርጥሬ ነበር። አይ ሰው ነው የወጠረን። ይቅርታ እናስተካክላለን። እሺ ላስተንፍሳችሁ ወይስ የተበደራችሁን ትከፍላላችሁ? እኛ እንኳን ከፍልም አላልንም። ላለመክፈልም ምንም ነገር ያደረግነው ነገር የለም እኮ። ቆይ እንክፈል ብልስ ከየት አምጥተን እንከፍላለን? ያው እንደምታየን አጣን፣ ነጣን፣ ገረጣን። ቆይ የአባታችሁን ውርስ በተስፋ ስትጠብቁ ኖራችሁ በቃ አባታችሁ ውርስም ቁርስም ሳያቀምሳችሁ ትቷችሁ ሄደ አይደለም? እሱማ ሄዷል። ግን ያው ተመልሶ ያወርሰናል የሚል ግን ተስፋ አለ። እሱ አይመጣም። እናንተ ግን ትሄዳላችሁ። የተበደራችሁትን ሳትከፍሉ ግን አትሄዷት። ቤት በኩል እንሂድ። ያው በየቦታው ተበድረን በቃ ገና ስንታቆ በዚህ የመጣ ነው። ምን እናርግ? እሺ ስሙ፣ ቆይ ለምን ተስፋ ቆርጣችሁ ስራ ገብታችሁ ሰርታችሁ ብድራችሁን አትከፍሉ? ስራ ስራ ይኸው ስራ ለመፈልግ እኮ ያልሄድንበት ቦታ የለም። ቆይ በምንድን ነው የተመረቃችሁት? አልተመረቃችሁም እንዴ? ተው እንጂ በደንብ ነው የተመረቅነው። በደንብ ነው የተመረቅነው እንዴ። በምንድን ነው የተመረቃችሁት? ያው በአባታችን ነው የተመረቅነው። ምን እናንተ አልተማርንም ብቻ እንዳትሉኝ። ማን አለ? በደንብ ነው የተማርነው እንዴ። ምን ሆነ ነው? እቺ ሀገር ለተማረ ሰው አትሆንም እንጂ እኛማ አየር ጥሰን አፈር ልሰን ነበር የተማርነው። እሺ ለሞኑስ ከስንት ነው የተማራችሁት? አየህ የትልቅ ሰው ጨዋታ እንደዚህ ነው። እኔ እስከ 5 ተምሬያለሁ። እኔም 5 ጨርሻለሁ። ወይ ውርደት! 10 እንኳን አልደረሳችሁ። ተው እንጂ ምን ማለት ነው? 5 ሲደመር 5 10 አይደለም እንዴ አንተ? ተው እንጂ ሶስቱ ተምሯል። እናንተ እንዲህ ግር ብላችሁ ወዴት ልትሄዱ ነው? ይልቅ ስፈልጋችሁ ነበር። ይውላችሁ አንድ ደስ የሚል ወሬ አለ እንድነግራችሁ ዝግጁ ናችሁ? ቆይ ምን ደስታ ነው? እኛ ምንም መስማት አንፈልግም። በዚህ ሰዓት መድፍ ራሱ ቢፈነዳ መስማት አንችልም። ቆይ ለምንድን ነው የማሰቡት? ጆሮአችሁ አይሰማም እንዴ? ርቦናል እንዴ? ከራበን መስማትም መስማማትም መቀመጥም አንችልም። እሺ ቆይ መቀመጥ ካልቻላችሁ ለምን እየሄድን አናወራ? ለምን አንደኛችንን እዛ ስለምንሄድ እየበላን ባንሰማም እዛ እንጋብዛለን። አንሂድ። እኔ ና። አዎ ና ከእናንተ ተርፎ። ኧረ በእናታችሁ እንዴ! እሺ በእናታችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ፈጣሪ ሆይ የሰጠህንን ምግብ አንተ ባርክልን። አሜን። ምን አርጋችሁት ነው? አንተ እጅን እስከምታጠብ ድረስ 1-2 ምግብ ማዳረሻ ብለን በልተን እኮ። እኔ እጄን ታጥቤ እስከምመጣ 2 ምግብ በልታችኋል? ዋናው ምግብ እስኪደርስ እችን ማዳረሻ እናርጋት ብለን። ለዛው ማዳረሻ እጄን ታጥቤ እስከመጣ 2 ምግብ። እናንተ በዚህ ሁኔታችሁ አይደለም ለኢትዮጵያ ለዓለም ታሰጋላችሁ። ስጋትማ አትበለ። እንደዚህ ስጋችን ነው ፍሮ ስታየው እኛ ውስጣችን እኮ ባዶ እኮ ነው። አዎ ውስጣችሁማ ባዶ ነው። ምን ይሞላዋል ይሄን ከረጢት ገደል ሆድ? ዱብ ይላል እኮ ስትበሉና ስትጠጡ ሆዳችሁ ጓ ይላል ያስተጋባል እኮ። አንተ ራሱ በጣም ምስኪን ነገር ነው። እኔ? አዎ ምን ነው ደግሞ ምስኪን? አሁን እቺ ምግብ ቀመሱ ብለህ ነው ለሀገር ታሰጋላችሁ ምትለን? ወይ ስንበላ ብታየን ምን ልትለን ነበር? ከዚህ በላይም ሌላ ምግብ ልታዙ ትፈልጋላችሁ? ከተገኘ እምሽክ ነው እንጂ እናንተን ወላድ አትያችሁ። የወለዱ እናቶች እናንተን አዩ። አረቀስ አንዴ በስመ አብ ልበል። ይበረካል። እንዴታ አትይዴ ጣቴ እኮ ነው። ስጋ መስሎት ነው። ለቀቀኝ እንዴ! ጣትና ስጋ አትለዩም እንዴ? ጓ ይላል አንተ። እስቲ አንተ ለነሱ እዚህ ጋር በባሊ ብትሰጫቸው ቀስ 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 ማለት በጀርባ እንዳትወድቅ ቀስ። እናንተ እምቦጭ ይላል ስትጠጡት ራሱ ታድላችሁ። ይሄ ሁላ ገብቶ እንደገና ውሃው ሲነጥር ይሰማል።
እኔ እኮ መጠጥ ብቻ ነበር ሻት የሚመስለኝ። ለካ ምግብ ሻት ይደረጋል። እንደውም እኮ አንተ ብለን እኮ ረጋ ብለን ነው የበላነው። አልጠገብክም መሰለኝ። ማርያምን ፈራኋችሁ። አልጠገብክም? ዋናው ጠገብ ያለው ብለህ ማመን። አመንኩ። አንበቃል ይባላል። የሰው አንበጣ እናንተ ናችሁ ገደል ሆዶች። ይኸውልህ አሁን ደግሞ የምስራችሁን ንገረና ደግሞ አንዱ ለምግብ አዘን ደግሞ እንበላለን። ከዚህ በኋላ ቆይ እኔ ልትበሉኝ ነው ልታበሉኝ ነው? ይልቅ ሂሳብ ከፍላችሁ እንውጣ። ሂሳብ የምከፍለው እኮ አንተ እኮ ነህ። አንተ አይደል እንደ ጋበዝከን? እኛ እኮ 5 የለንም። ስታዩኝ ቆይ እኔ መንግስት እመስላለሁ እንዴ? አንድ ክፍለ ከተማ ህዝብ የምጋብዘው? ክፈሉና እንውጣ። እኛ እኮ ያለው እኮ ምግብ ቤት እንወስዳለን እናሳያለን ነው እንጂ ምግብ እንበላለን እኮ አላልንም። እኔ እንደሚታነቅ ሰው ኪሴ ባዶ ነው። ፈትሹኝ፣ ምንም ነገር የለም እንዴ። አረ በመድኃኒዓለም በእናትህ እንዴ ምን አረፈ? ያመጣህ አንተ ነህ። ክፈል በቃ እንዴ። ምንድን ነው? በቃ ቅበረን። ይኸውልህ እኛ በቃ ሰርተን እንከፍላለን። እባክህን ክፈል። ግድ የላችሁም። እኔን እናንተ ቀበሩኝ። ለዛሬ እኔን ቀበሩኝ። ለሁለት እውነት ቀበሩኝ። መቆፈር ያቀታችኋል እንዴ? ቢያንስ ስልክና ሲዝና እንውጣ። በቃ እንከፍላለን በኋላ። ዋናው ዓላማችን መሮጥ እስከሆነ ድረስ መሮጥ ነው ያለብን። አረ ወይኔ ወይኔ፣ ተበላ። ማንም ይበላል። ወይና ትግፍ ግቢ ግብዬ ይሄ የምትይው የወንድማችን የእህታችን የአክስታችን ሁሉ ነገራችን ዘመዳችን የስጋ ዘመዳችን ነውና እንደ አጋጣሚ ታሞብን ነው። አያሳዝንም? እና እኔ ምን አገባኝ? ያልታሰበ የቀንጅብ ማጅራቱን ነክሶብን ይኸው 60 መርፌ አስወግተ ነው 120 መርፌ ነው የታዘዘለት። ግን 60ውን ዛሬ ነገ 60ውን ይወጋል። አያሳዝንም? 60 አይደለም 1060 መርፌ አይሆንም። እኔ ምን አገባኝ? ሰው ለመርዳት ሰው መሆን በቂ ነው ይሉ የለ እንዴ? ትሰሙኛላችሁ? እኔ ከእናንተ እንፈልገው ብሬን ነው። ብሬን በዚህ 4 ቀን ውስጥ ባትሰጡኝ ቆዳችሁን ገፈፌ የሆድቃችሁን አውጥቼ ለውሻ ነው የምሰጠው። እኛ ሆድቃ ኖሮን አረግባና ፈትሻ ሆድቃ የለን፣ የቤት ዕቃ የለን። እውነቱን እኮ ነው። ምን በልተን የሆድቃ ይኖረናል? እባክህ ነው ሐኪም ቤት እየረፈደብን ነው። እናስገባው እባክህ። በቃ ሂዱ በቃ። እሺ ግቢ። ቆይ ከዚህ ሰው እየተበደራችሁ መክፈል አቅቷችሁ ነው አይደለ? አዎ አቅቶን ነው። ከየት አምጥተን ነው የምንከፍለው? መጀመሪያ ከየት እናመጣለን ብላችሁ ነው የምትበደሩት? ያው ነፍ ብድር ተበደራል፣ ግን እስካሁን አልከፈልንም። ይኸውልህ እኛ አባታችን ጥራዝ ብር ያወርሰናል ብለን ነበረ፣ ግን ምንም ወፍ የለም። እንኳን ጥራዝ ብር አይደለም ይኸው ጥራጥሬ እንኳን ሳያወርሰን ደየመ። እንኳንም አላወረሳችሁ። እናንተ ግን አሁን ወንዶች ናችሁ። ከተማ የሚያህል ሰውነት ይዛችሁ ይሄን ሰውዬ ለሁለት እሽት አታረጉትም? ቢያንስ አትጮሁም? እየደበደባችሁ አንተ እኮ አልገባህም። ይኸውልህ ሰውዬውን አንተውን ያየኸው ብቻውን ነው። ከጀርባው ያለው መሳሪያውን ብታይ ምን ልትል ነው? ድሽቃ ታጥቋል እንዴ? አንተ የቀለድክ ነው። ታዲያ እንደዚህ ከኋላ መሳሪያ ከያዘ ለምን ሶስታችንም አልታመምንም? እሱማ ማን ይደግፈናል ብለህ ይሄው ደግሞ ሌላ በዳሪ መጥ እንዴ? ኧረ መድኃኒዓለም አባታችሁ ከተማ ጉታማ ከዳሜ ጥሩ ደንበኛ ነበር። ነፍሱን ይማረውና በእናንተ በልጆቹ ህልሙ እንዲሳካለት ይፈልግ ነበር። በክብር እንዳወርሳችሁ ለሁለታችሁም 2 ሚሊዮን እኔ ጋር አስቀምጦላችኋል። ምን የምር ጠንቋይ፣ የምር በችግርና በችጋር ውስጥ ሆነን ነው የደረሱልን። በጣም ነው የምናመሰግኑት። አዎ እግዚአብሔር ይድረስልዎት፣ እግዚአብሔር ያሳድጎት። በጣም ደስ ብሎናል። በጣም 2 ሚሊዮን ብሩን ግን የምሰጣችሁ የአባታችሁን ቃሉን ምኞቱን ስታሳኩለት ብቻ እንድሰጣችሁ ቃል አስገብቶኛል። ምን ችግር አለው ጠንቋዬ? ምኞቱንም ሐሳቡንም ህልሙን ራሱን እንፈታለታለን። ምንድን ነው ይንገሩን እንዴ? የኛ ጉራሽ አልባሽ አባታችን እንዴ የእርሶንም አይደለም ያበዳሪዎቻችንም ጭምር ነው የምናሳካው። የአባታችሁ ትልቁ ህልሙና ፍላጎቱ እናንተ ልጆቹ ልክ እንደሱ ሪከርድ ሰባሪ ሯጭ ሆናችሁ አሸንፋችሁ በዓለም ላይ የሀገሩን ባንዲራ እንድታውለበልቡ ህልሙ ነበር። ማለት ጋሽ ጠንቋይ ምንድነው አልገባኝም። እንዴ ማለት እኛ ሯጭ ልንሆን አላዩንም እንዴ? ጋሽ ጠንቋይ እንዴ ቢያዩን እኮ ሯጭ የሚሉትን ቃል ራሱ አይጠቀሙ ነበር። በጭራሽ እንዴ እኛ አይደለም ሮጠን ሀገራችንን እናስጠራ አይደለም እኮ በቤት ራሱ እኮ ቡና ጥሩ ተብለን ራሱ እኮ ሮጠን እኮ ለመጥራት 1 ሰዓት ነው የሚፈጅብን። ጠንቋዬ በቃ ምን አለፎት እኛ እኮ ማለት እማንንቀሳቀስ ደንበል ህንጻ በሉን። በቃ እኮ አረ ምን ደንበል ህንጻ እንዴ ኤርናሞልም ህንጻ በሉን እንጂ።
እኔ የሙት አባታችሁ ቃል አደራ መጠበቅ እንጂ ማፍረስ መቀየር አልችልም። ክብደታችሁን ቀንሳችሁ ሯጭ ሆናችሁ ስትመጡ ብራችሁን በክብር አስረክባችኋለሁ። አረ የኛ ክብደት በምንም የሚቀንስ አይደለም። አረጋሽ ጠንቋይ በቃ ቢያንስ እንኳን በያ ነገር እኛ የጉልበት ስራም ቢሆን እንሰራለን። በቃ በያ ነገር ቀይሩልን እስቲ። ቃል መቀየር አይመለከተኝም። የሚመለከተኝ የሙት ደንበኛ አደራ ማስፈጸም ብቻ ነው። ህልምን ማንሳካት አንችልም ካላችሁ አሁኑኑ ለከረማ ንገሩ፣ ተናገሩ። ምንድነው ጋሽ ጠንቋይ እባክዎትን እንዴ በቃ ተረዱን። እኛ ችግር ውስጥ ነው ያለነው። በቃ ይረዱን እንዴ። የአባታችሁን የሙት አደራ አንፈጽም ማለታችሁን ከረማ ሄዶ ለአባታችሁ ይነግራል። አባታችሁ መጥቶ ያናግራቸዋል። ማለት አባታችን አለ እንዴ? ሞቶ አይደል? እንዴት ነው የሚያወራን? መጥቶ የአባታችሁ የሙት መንፈስ መጥቶ ይነግራቸዋል። ከተኛችሁበት እንዲያነቃችሁ አውላቸውን ጠባቂ አድርጌ እልክላችኋለሁ። ይኸውላችሁ ዋና የሰው ልጅ ትልቅ እሆናለሁ ብሎ ማመኑ ነው። ትልቁ ድክመቱ ደግሞ ትልቅ እሆናለሁ ብሎ አለማመኑ ነው። ቆይ እኛ በምን መስፈርታችን ነው እኛውን ቀጥነን ሯጮች የምንሆነው? እኛ እንኳን ሯጭ ልሆን አይደለም ሯጭ ባለፈበት እኮ አልፈን ማናቅ ሰዎች እኮ ነን። ቆይ እናንተ እስከ መቼ ነው ከድህነት ጋር እንዲህ በፎንቃ ቅፍቅፍ ብላችሁ የምትኖሩት? ከችግርና ከችጋር ውጡ እንጂ። መውጣትማ እንፈልጋለን፣ ማንም አይፈልጋለን። ግን ይኸውልህ እኛ ከችግር ስንወጣ ድልት ያለ ቦታ ላይ እየበላን እየጠጣን መዋልና ማደር ነው የምንፈልገው አይደል? ድሎቱም ምቾቱም በእጃችሁ ነው ያለው። ይኸውልህ 1 ሚሊዮን ብር ተው አታስተዋውቀን እንዴ። ምክንያቱም አናገኘውም፣ አንፈልግም። ግድ የላችሁም እናንተ ብቻ መኑኝ። 1 ቀን ጫካ፣ 1 ቀን ስቴዲዮም፣ 1 ቀን አስፋልት ላይ ትሮጣላችሁ። እምቢ አልሆንም አልቀነስም ካለ ይሄ ስጋችሁ ደግሞ ሲኖትራክ ላይ ጥፍንግ አድርጌ ያሰሪያችሁ ሹፌሩ ይነዳዋል። እኔ ከኋላ እናንተን እየተከተልኩ ይሄን ጮማ እንድትቀንሱ አሯሩጣችኋለሁ። ቆይ ስለምን ሲኖትራክ ነው የምታወራው? ደግሞ ቆይ ምንድነው የምንጀምረው? የሁላችሁ ሩጫውን ለመጀመር እኮ እናንተ ማመን ብቻ እኮ ነው ያለባችሁ። እምነት ብቻ ይኖራችሁ እንዴ። እኛ አናምንም እንዴ። ምክንያቱም የማይሆን ነገር ነው እንዴ። አሁን እኮ ግራ ገባኝ እኮ። እሺ እንጀምር ተብሎ ይጀምር። ከየትና እኮ እንዴት እንደምንጀምር ራሱ እኮ ምንም አናውቅም። ይሄ እኮ አይደለም ለመተግበር ለማሰብ ራሱ የሚከብድ ነገር እኮ ነው እያወራ ያለው። ይኸውላችሁ ከምን እንደምትጀምሩ እኔ እነግራችኋለሁ። በመጀመሪያ ደረጃ ይሄ ውስጣችሁ የተሰገሰገውን ጮማ የጋለ ብረት ምጣድ ላይ ሱሪያችሁን አውልቃችሁ ቁጭ ትላላችሁ። ያኔ ይሄ ጮማ እየቀለጠ ይወጣል። ከዛም በኋላ እንዴት ያለ ሞዴል እንደምትሆኑ እኔ ያሳያችኋለሁ። እኛንን በምጣድ ላይ የምንቀመጠው እኔ በዚህ ሰውነት ልቀመጥልህ? ምን ላቀልጥልህ ነው የምቀመጠው? የእኛን ክብደት ምን አድርገን ነው የምንቀንሰው? የምትቀንሱትማ በሩጫ ነው። በሩጫው ደግሞ አልሳካም ቶሎ ይሄ ሰውነት አልሸሽም አልቀጥንም ካለ ደግሞ የላውንደሪ ላስቲክ አለ አይደለ? በሱ ጠቀልላችሁና በኩለ ፀሐይ ይሄ ኩለ ቀን አለ አይደለ? ክርብ ላይ ወጣችሁ በዛ ይውላችሁ ከለገጣፎ አየር ጤና ድረስ ትሮጣላችሁ። ያኔ ያ ጮማ ውልቅ ብሎ ይወጣላችሁ። ያኔ እንዴት ያለ ሯጭ እንደምትሆኑ ለኔ አትነግሩኝም? በቃ እኔ አንድ ነገር ልንገርህ፣ የኛ ሰውነት አይደለም በሩጫ በቅርጫ እንኳን የሚከሳ ሰውነት አይደለም ያለን። እሺ እንግዲህ ዛሬ እንደ አዲስ ነው የምንተዋወቀው። እኔ ዋና አሰልጣኛችሁ ወይንም ኮቻችሁ አውላችሁ አታላይ ይባላለሁ። እናንተ ደግሞ ስማችሁን ትናገራላችሁ። ያው እኔ ብዙነህ ከተማ። ታው ከተማ በእናትህ እንዴ አላመናችሁበትም እንዴ? የምትሰሩትን ነገር እንዴ የምትሰሩትን ከምትሰሩት ስራ ንገሩኝ። ቆይ ምኑን ነው የምንነግረው? ቆይ እናንተ ከዛሬ ጀምሮ አትሌቶች ነን ሯጮች ነን ብላችሁ አላመናችሁበትም? ተቀብላችሁ አይደለም እንዴ የመጣችሁት? ከየት ነው የተቀበልነው? ተቀበለናል እንዴ? አዎ ተቀበለናል እንዴ። ለ2 ሚሊዮን ብር ያልተቀበልነው ምን አለ? ሰሙኛላችሁ? አሁን ሁለታችሁም እጃችሁን ወደ ላይ ታደርጋላችሁ። ከዛ ቃል ትገባላችሁ። ዳይጅን ወደ ላይ አድርገህ ደግሞ ቅስት ላድርግልህ እንዴ ላንተ እጅ። እኔ ሳስበው ራሱ ድክም ነው እንዴ። ድክም እኛ ከዛሬ ጀምሮ ኢትዮጵያን ወክለን የምንሮጥ አትሌቶች ነን በሉ። እኛ ከዛሬ ጀምሮ ሯጮች ነን። ምንድነው ለየብቻ የምታወሩት? አንድ ላይ ሆናችሁ አውሩ እንጂ። እኛ ከዛሬ ጀምሮ ኢትዮጵያን ወክለን የምንሮጥ አትሌቶች ነን በሉ። ይሄ እኮ ለዚህ ለክልል ለምናምን አይደለም የምትሮጡት፣ ኢትዮጵያን ወክላችሁ ነው። እስቲ ድምፅ። እኛ ከዛሬ ጀምሮ ሯጮች ነን። ማስጠንቀቂያ፣ ከዛሬ ጀምሮ እኔም ማዝላችሁን ብቻ ምግብ ነው የምትበሉት፣ ከሩጫም በኋላ ሆነ ከሩጫ በፊት። በዛ ላይ ከመቶ ደግሞ 80% አትበሉ። ምን ይቱለኛል? አትበሉ። ክብደት ለመቀነስ ሩጫው አይበቃም? ምግቡን ግን ካገኘን እንብለው።
ኧረ ተው እናንተ አጋሰስ ዝሆን ሆዶች። ኧረ ተው እንዴ! በቃ እንሩጥ ብላችሁ ራሳችሁን አሳምኑ። ብሩን አንፈልግም፣ ይሄን ያገኘነውን እያግበሰበስን ሄደን እንጋደማለን በጀርባችሁ ካላችሁ ቀጥሉ። ዳይ ቀጥሉ። ሩጫ ምን ተዘብቶ ወዴት ነው የሚሮጠው? ቆይ ወዴት ነው የምንሮጠው? ወደ ላይ ልበላችሁ? እኔም ማሳያችሁ ነው የምጀምሩት። ይኸው እጅ ወደ ላይ ዳይ ረከስ ኧረ ሲኖትራክ ከነጭነቱ መሸከም እኮ ይከብዳል። ኧረ በእናትህ አብሶ የቴስታታህን አንሳልኝ። እሱን መሸከም ብችልማ አልቆመም ነበር። ሰውነት ቅነሳ ነው ወይስ እድሜ ቅነሳ ነው? ይኸውላችሁ እናንተ እኮ ብትቀንሱ ለብር ብላችሁ ነው የምትቀንሱት፣ ደግሞ ይሄን ስጋችሁን ነው። እኔ ምን ለመቀነስ ነው እንዴ ፍግት እምለው? ያለችኝን ፀጉር ብን ብላ እንድታልቅ ነው። ይኸውልህ እኛ እስከምንከሳ ድረስ አንተ ማማማተ ስለማይቀር አርታ ይዞክ። ስማ ቀና ብለህ ራስህን ቻል። ይኸውላችሁ ከዚህ በኋላ ሁለታችሁ ከአንድ ሙዝና ከአንድ ዳቦ በስተቀር ሌላ ምንም አይነት ምግብ እንዳትበሉ። እንዴት? ቆይ እንዴት ነው በአንድ ሙዝና በአንድ ዳቦ ህይወታችን የሚስተካከለው? ስሙ ህይወታችሁ አይደለም የሚስተካከለው፣ ይሄ ቀፈታም ሆዳችሁ ነው የሚሟሽሸው። ከዛ እንዴት ያለ ጎበዝ ሯጭ እንደምትሆኑ ለእኔ አትንገሩኝ፣ ግድ የላችሁ። እኔ ግን ይሄ ነገር ምንም ደስ አላለኝም። እንደውም እመሞት ነው መሰለኝ። ዓላማ ይኑር፣ ቪዥን ይኑር፣ ታርጌት ይኑራችሁ። በቃ እንሮጣለን፣ እናሸንፋለን እኮ ብቻ እንሩጥ። እደዛዛይ ናጅሬ ምን ነው አፋችሁ ተለጎመ? እንዴት ናችሁ? ምን ነው ከኔ ተደብቃችሁ ምግብ በላችሁ እንዴ? ኧረ አልበላንም። ታዲያ ምን ነው ተደናገጣችሁብኝ? ምግብ ከየት አምጥተን እንበላለን? እስከዛ ድረስ የሰው አንጀት እንብላ ብለን እኮ ነው። አናሳዝንም? እስቲ እጃችሁ ዘርጋው። አልበላችሁ? እስቲ ና ምን ምግብ አልበላችሁ? አልበላንም። የሚሸትክ ባለፈው እዛ ቁጭ ብለን የበላን የለም እስከዛሬ አልታጠብነው ሲርበን እንድናሸተው ብዬ። እጃችሁን አልታጠባችሁ? ያን የበላን አብረን እስቲ ሞልታችሁታል። እቃስ እንዴት ይታያል ቢደበቅ? እስቲ ከፈትካ መድኃኒዓለም። እቺ ምንድን ናት? እቺ ምግብ የያዘችው ምንድን ናት? ይሄ ምንድን ነው? ባለፈው እዛ የበላችሁት እሱ ነው? እዛ የበላችሁት እሱ ነው የሚሸተኝ? እዛ የበላችሁት መጀመሪያ ወገባችሁን በቀንስኩ ምረ ቅንጥብጣቢ በመደ አላቀብል እንጂ ምን ቆብታል።
አቤት አቤት! አንተን ከመለካት የምድርን ወገብ ብለካ ይሻላል። ጭራሽ ጨመርክ። እኔ እኮ ወገብ የማውቀው 36 34 ነው። ያንተ 155 ከሰው ማለት ነው። ከሳው እንደ መንግስት እርሻ እየሰፋ ከሳው ትለኛለህ እንዴ? እስቲ ውጣ እንዴ! 130 እኔ እኮ ብቻህን ነው ውጣ ያልኩት። ብቻዬን ነኝ ነው አንተ እዛ ነህ። ወረድ እስቲ አንተ መቼ ነው የምትቀጥኑት? ና አንተ እስቲ ውጣ ና። ጭራሽ እያሰፋችሁ ነው። እስቲ አቀበለኝ አንተ አቀበለኝ። በዛ ምን አለ ከሰሜንስ ከደቡብ ዋልታ ብለህ ከሻደኝ ብቻህን አይደል? ዞር በል አንተ እጅህን 115 ውረድ። መቼ ነው የምትቀንሱት? እንዲህ እየደከምን ቆይ አንተ መቼ ነው ግን ተደሰተ የምናየው? ሁሉ ጊዜ ፊት እንደዘፈዘፍከው ነው። እናንተን የሚያህል ክምር ይዤ እንዴት እደሰታለሁ? አትቀንሱ። ባለፈው ስንመዘን 130.6 ነበር። አሁን 130.4 ሆንኩኝ። ይሄም ልጅ እንደዛው ሆነ በነጥብ ቤት ቀንሷል። መደሰት ነው ያለብህ። አንተ 1 ኩንታል ቀነስክ እባክህ። ድሮስ ከኛ ሌላ ቀናሽ የለ። ሰሙኛላችሁ? የእናንተ ኪሎ ሳይቀንስ የኔ እድሜ እየቀነሰ መጥቷል። ኤድ ሆዳ የሆዳችሁ ማትችሉበታላችሁ። ይሄ ማዘባተሉ ኧረ ራስን ቻል። እንደምን እቺን ነው ደርሰናል ልጆች፣ አይዟችሁ። ዓለምን ብገፋት ይሻለኝ። አይዞህ ኖ ወይኔ በመድኃኒዓለም ወደቃችሁ ጨረስ። እችን እንኳን ጨረስ እንደ በመድኃኒዓለም እችን በእናታችሁ እቺ እንዳገት ነው የቀረችን። እንውጣ። ለእናንተ ስል ለጎታች መኪና ለአንተ ለጎታችሁ ጎታች መኪና በእናታችሁ ኧረ በእናታችሁ ወይ እሺ በምን ላንሳችሁ? ሰው እንኳን ተባበሩኛ ይባል ምን ላይ ጭናችኋለሁ? ፒካፕ መኪና ይችላችሁ አይደል? ሁለታችሁ ኧረ ተው ራሳችሁ እንደምንም አጀስት አድርጉ። ማነህ ቦርታቴ ረዲ የመጨረሻ ይሰማ ኮፍ ብሏል ጭራሽ። ወይ እናቴ እስቲ ልሞክር። አትነሱም? ይውላችሁ ይሄ ለክብደት መቀነሻ የተሰራ የውሃ ጁስ ነው። ፈረንጆች ዋይት ጁስ ወይንም ደግሞ ወተር ጁስ ይሉታል። እንዴት ያለ ውጤታማ መሰላችሁ! ይሄን ጠጣችሁ ማለት በቃ ሰውነታችሁን እያቀጣጠነ በቃ እንዴት ያለ ሞዴል እንደሚያደርጋችሁ ውጤቱን ታዩታላችሁ። ቆይ ማን ነው ጥናቱን ያረጋገጠው? ቆይ ጥናቱን ያረጋገጠው ሰውዬ ጠጥቶ ነው ወይስ አጥንቶ ነው? ሰማላችሁ? ከምንጭ አይደለም ይሄንን ቀድቼ ያመጣሁት። ይሄ ዩሮፕ ውስጥ ተሰርቶ ለስንት ሰዎች መድኃኒት እንደሆነ እናንተ ስጠጡት ነው መጨረሻ ላይ ውጤቱን የምታዩት። እንደዛማ ከሆነ መጠጣት አይደለም ጭልጥ ነው የምናደርገው። ይኸውላችሁ ይሄ ውሃ መሰል ጁስ ዩሮፕ ያሉትን ወፋፍራም ሰዎች፣ አሜሪካ ያሉትን፣ አረብ ሀገር ያሉትን ይሄ ድንኳን መሰል ሰዎች አሉ አይደለ? ዙሪያቸውን ክብ የሆኑ እናንተማ በእነሱ እኮ ሚስኮል ናችሁ። እነሱ ላይ ይሄ ጥናት ተደርጎ ቅጥንጥና አድርጓችሁ አሁን እንዴት ያሉ ሞዴል ሆኑ መሰላችሁ እነዛ ድንኳን የሚያካክሉ ሰዎች። ስለዚህ ይሄ ብትጠጡት ውጤታማ ነው። ታዲያ ባንዴው ሽንቅጣልና በጣም ጥሩ። ስለዚህ ከዚህ በኋላ ማሰብ ያለብን ስለ ወርቅ ብቻ ነው ማለት ነው። የምን ወርቅ? አልማዙስ፣ ዳይመንድ ሊጉስ፣ ብሩስ፣ ናሱን ለማንተታችሁ ነው። እናንተ ሁለታችሁ እኮ ብቻ ግር ብላችሁ ከገባችሁ አረንጓዴ ጎርፍ ከአንደኛ እስከ 10ኛ ወጡ የምታስብሉን እኮ። ከዛ እንደነ ኃይሌ እንደነ ቀነኒሳ ለእናንተም ነጠላ ዜማ ይለቀቃል። ሁሌ ነጠላ ጫማ አድርጋችሁ አትሄዱ። ነጠላ ዜማም ይለቀቅላችኋል። ሁለቱ ሮቶች ቀጣጥነው ገቡልን፣ አረንጓዴ ገርፎች አስከተሉልን ተብሎ እኔ እንኳን ገጠምኩላችሁ። ፖሊስ ስትገቡ
ህዝብ አይደለም የሚቀበላችሁ፣ የሞተው አባታችሁ አጽሞ ቆሞ ይቀበላል። መንፈሱ፣ ደስታው፣ ስሜቱ ማለት ነው እንጂ እሱ ከንትና አሁን እቺን ጭልጥ አይኔ እያየ ከቻላችሁ ከነቃው ብትጠጡት ከነቃው ብትጡት ምን ችግር አለ? እናንተ ምግብ ሻት ታደርጉ የለ እንዴ? እንኳን እቺን አይዟችሁ አይዟችሁ። ምናችሁ ነው የሚጮህ? ወዳችሁ ነው? አይ ስልካችሁ ነው ስልካችሁ። ኧረ ወደ ይጮህ ያንተ ነው የኔ ነው ለኔ ይጮህ እንዴ? ወዳችሁንም የራሳችሁን አታውቁትም እንዴ? እስቲ ራቀውልን ወዳችሁን ለዩት እንጂ። ኧረ ወዴን ቆረጠኝ። አይዞ የመድኃኒቱ ባህሪ እንደዚህ ነው። መጀመሪያ ውስጥ ያለውን ጮማችሁን ያቀልጠውና ያቀጣጥነዋል። ካቀጣጠነው በኋላ የሚቀጥለው ስቴፕ ወደ መቀመጫችሁ ያመጣዋል። ከዛ ሶስተኛው ስቴፕ በፍጥነት ወደ ሽንት ቤት ያሮጣችኋል። አይዟችሁ። አንተማ እኛን ደፍተህ ብሩ ለብቻ ልትወስድ ነው አይደል? ወይ አድርጎት ነው እሱማ አድርጎት ነው። እሺ ና እሺ አንሳና እኔ እናንተ እውነት ነሳው ቆይ ምን አለበት ለበጎ ነው ብላችሁ ቀና ነገር ብታስቡ። ምን አባለ በጎ ነው? በቃ ደፋህን እኮ በቃ ሞትን እኮ በቃ ሞትን። አንተ ሰውዬ ግን ያጠጣህን አተት ነው ወይስ መተት ነው? አይ ሰው እኔ ግን ወንድሞቼ ናችሁ ጓደኞቼ ናችሁ ብዬ እኮ ነው ከአውሮፓ እናንተ ማቀጣጠኛ ነገር ያስመጣሁላችሁ። አንዴ መተት አንዴ አተት ትሉኛላችሁ። ከአተት አያውጣችሁ። እናንተ መቅጠናት በል። እኔው ከልጅነት ጀምሮ የበላሁት ምግብ አይደለም ጨጓራዬን አንጀቴን ራሱ አቅጥኖታል። መቅጠን ትላለህ እንዴ አንተ? እኛ ይኸውልህ ቀልጠናል፣ ይኸው ቀጥነናል፣ ፈሰናል። በቃ እንደ ውሃ መቀዳት ብቻ ነው ይቀራል። ይሄ እኮ የፈሳሹ ባህሪ ነው። ክብደትን የሚቀንሰው በፈሳሽ መልክ ነው። ስለዚህ ውጤታማ ነው ማለት ነው። አረ ከማፍሰስም አልፎ አፍዞናል፣ አደንግዞናል። እሰይ ውጤታማ መድኃኒት ነው ማለት ነው። ስለዚህ ደግሞ እችን ደግሞ አንድ ዙር ብትደግሙ በቃ ብንትን ብላችሁ እኛ እናያችሁ፣ ራዳር አያችሁ፣ ፈጣሪ ብቻ ነው የማያችሁ። ስለዚህ ግዴላችሁ እንደ ዱላ ቅብብል መሆኑ ነው የምትቀባበሉብኝ ድምጻችሁን። ወደዳችሁ ጠላችሁ ጣጡ አልፈልግም። በስላሴዎች ስም ምን ብትበሉ ነው እንደዚህ ሆዳችሁ እንደ ከበሮ ተወጥሮ የተቀመጠው? አረ በልተን አይደለም ጠጥተን ነው። አፈርድሜ ጠጡ። ከምትጠጡ አበሉበትም። መጠጥ መስሎ ነው። መጠጥ አይደለም እባክህ። ቅድም እንዳጋጣሚ ግብዳውን አግኝተ ነው የሆነ ቦታ ወስዶ የፍጥኝ አስሮ ሙሉ ባሊ ውሃ ያስጠጣል። አንድ ባሊ ውሃ ጠጣችሁ? ከዕቃ ወደ ዕቃ ገለበጣ አትሉኝም እንዴ? ቆይ እነሱ ሰፈር ውሃ አለች እንዴ? ሰው የሚጠጣው አጥቷል። እናንተ ወደ ውስጥ እሱ ከባሊ እየቀዳ ይጨምራል። በዛ ላይ ደግሞ በ5 ቀን ውስጥ ብሬን ካላመጣችሁ ጥይት ነው ማጠጣችሁ ብሎናል። ለጥይትማ ሮጡ። ለጥይት ትሮጣላችሁ። ለጥይት የሮጣችሁ እንዴት ለ1 ሚሊዮን ብር ለማግኘት አትሮጡ? አንሮጥም። እንደውም ከዚህ በኋላ አንሮጥም። ሮጥን ምንም ያየነው ነገር የለም። ተመልሶ ያው ነው። ቆይ እናንተን እኮ እኔ እኮ ስራ ፈለግኩላችሁ፣ ጥበቃ አስቀጠርኩ። እንቅልፋችሁን እየተጋደማችሁ ታዘርፋላችሁ። የሰው ቤት ማሽን ቤት አስገባችሁ። ልትቆረጡ ነበር እጃችሁን። እሺ ለእናንተ ቢሆን ስራ ከየት ላምጣሽ? ከየት ልፍጠር? ሌላው ቀርቶ ዶሮ እርባታ አስገባችሁ። እንቁላል አታዩ፣ ዶሮ አታዩ፣ ጫጩት አታዩ። እየረገጣችሁ ጨረሳችኋቸው። ደሞዛችሁ በዛ እየተጣጣ ባዶ ኪሳችሁ መግባት ጀመራችሁ። በሁለታችሁ እኮ ያለቀ አይመስልም። ያሁላ ዶሮ የኢትዮጵያ ሕዝብ ገብቶ የጨፈጨፋቸው ነው የሚመስለው። ይኸውልህ አንድ ያለን አማራጭ እዛ ጠንቋዩ ጋር ሄደን በቃ እግራቸው ላይ ወርቀን መለመን። እግራቸው ስር ወድቀን
እግራቸውን እኮ ስታገኙት ነው የምትወድቁት። በቃ ሩጫ አልሆነልንም። በቃ እንደምንም ይበሉና ለእኛ ሲሉ ወይ ደግሞ ጦር ውርወራ ወይ አሎሎ ውርወራ ወይ ምርኩዝ ላይ ወይ ደግሞ ቦክስ ወደዛ ቀይሩልን ብለን እንለምናቸው አይሻልም? በጣም ጥሩ። እንደውም እኔ ሳስበው አሎሎ ውርወራ የሚሳካልኝ ይመስለኛል። አንተ አሎሎ ይወረውራል እንዴ? እኔ እንደውም ሳስበው መክሊቴ ቦክስ ነው። ቦክሰኛ እንደሆን እሺ ቢሉኝ ደስ ይለኛል። ለመቀጥቀጥ ብቻ ከሆነ ጥሩ ነው። ያንተ ፊት እኮ ኬንያ ሆኖ ቢሰዱ አይሰጡህም እኮ። እሺ አሁን እንለምናቸው ወይንስ አንለምናቸው? ይኸውላችሁ እሳቸውን ከመለመናችሁ በፊት ረሃብን የሚያስታግስ ሰውነትን የሚያቀጥን አንድ ነገር አግኝቻለሁ። ምንድን ነው? ጫት ማለት ዘርፈ ብዙ ጥቅም ያለው ነገር ነው። ዛሬ ቃማችሁት ነገ ውጤቱን ታገኙታላችሁ። ነገ ማለት ነገ በነገ ውጤቱ ይታወቃል። ታዲያ ዛሬ ጥቅም አለ፣ ነገ ውጤቱ ይመጣል። ይኸውላችሁ ይሄ ክምር ሰውነታችሁ በነገው ዕለት ካልቀነሰ ከላይ በቃ ቁመቴ ይቀነስ። እንደዛማ ከሆነ በየቀኑ ነው የምንቅመው። ያንተ ደግሞ እንዴ በየቀኑ ትላለህ እንዴ? በቀን 3 ገና ትቀማለህ። ቆይ ግን እኔ እኮ ግራ የገባኝ ነገር በባዶ ነው የሚቀመው የጫት ታዲያ ዋናው ጥቅሙ ምንድን ነው? አንደኛ ረሃብ ማስታገስ ነው፣ ሁለተኛ ደግሞ ይህን ክምር ገላችሁን መቀነስ ነው። አለቀ። እኔ ግን እርቦኛል። ይህንን ጫት አሁን አንዴ ሁለቴ ሉሉ ብታረግበት አይደለም ሊርብህ የራበው ሰው እንኳን ባጠገብህ አያልፍ። እሺ አሁን ዋናው ምንድን ነው? እናንተ ቃምቃም ስታረጉበት ይኸው መታ ስታረጉበት አለ። ቆይ መጀመሪያ ውሃውን ነው የምንጠጣው ወይንስ ጫቱን ነው የምንቀመው? ቅሜ ለሀገሬ ልሙት ካላችሁ ባረቄ መቃም ትችላላችሁ። ቅሜ ደግሞ ለኢትዮጵያ አስፈልጋታለሁ ህዝቦቿን አገለግላለሁ ካላችሁ በውሃ መቃም ትችላላችሁ። ጫት ቃሚ በበርጫና በብርጫ የሚኖር ሰው ነው። እሺ ማንም በመብቱ አይገባ። በሉ መታ አድርጎ እንደዚህ ሁለታችሁም እኩል ምን ነው ስፖርቱን እንዲህ በሰራችሁ። መታ አድርጎ ማለት ቀንጠስ አድርጋችሁ ምንድን ነው የሚመራው? ኖሯችሁ አልማዙን ጥርግርግ ስታደርጉት አልታያችሁ? ሬንቦን እንደ ቀነኒሳና እንደ ኃይሌ በጠሳችሁ ስገቡ አበበ ቢቂላም አለ ትራክ አለው አይደል? ሚልት አይሰማም ሀገር። አረ በፈጠረ እርዳኝ፣ ተዋረድኩ። እባክህ እኔም እርዳታ ፈላጊ ነኝ። እግዚአብሔር ይርዳ። ወይኔ መጣ። አረ መጣ፣ ሊያመልጠኝ ነው። ቆይ አንተ ምንድን ነው የሚያመልጥ እንዴ? ይኸው መጣው እያለ እያስፈራራኝ ነው። አረ በፈጠረ ሊያመልጠኝ ነው። እባክህ የኔን ድርቀት ብታገኝ ኖሮ ያንተ ሸርተቴ ያንተ መቅጠን ዓለም ነበር። ያንተ ድርቀት እኮ ቀላል ነው፣ መፍትሄ አለው ወንድሜ። እሺ መፍትሄ ካለው ንገረኝ። ይኸውልህ በቪኖ መክፈቻ እንዲህ ዞር አድርገህ ሳብ አድርገህ ስታወጣው አሁንም ወደፊትም የደረቀውን ያወጣልሃል። እንደዛማ ከሆነ ለአንተም ጥሩ መፍትሄ አለኝ፣ ዘላቂ መፍትሄ። ምን ታደርጋለህ መሰለህ? ጠጠር ያለ ቆረቆ እንደተፈለገና ድፍን፣ ከዛ በቃ ወፍ የለም። አትጩብኝ በእናትህ። ያንተ ራሱ ቴንሽን ራሱ ምንም በቃ አለንቀሳቀሳለኝ እኮ። ኧረ እባክህ ስለፈጠረ አረባኮት ጋሽ ጠንቋይ እንደ ይለመኑን። አረባኮት በቃ እንዴ ቢያንስ ሌላ ነገር ቀይሩልን። ቢያንስ እንኳን ሩጫ የሌለበት ያርጉልን። እኛን እኮ ሯጭ ናችሁ ብሎ ከማሰብ እኮ ሰማይና ምድር ይጣበቃሉ ብሎ ማሰብ በጣም ቀላል ነገር እኮ ነው። ለምን ቦክሰኛ ለምንድን ነው አይፈልጉም? ቦክሰኛ ከሆንን ማለት እኮ በአንድ ሳምንት ውስጥ ይሄን ህዝብ ዘርረን እናቆረውታለን። ሙት። አዎ ቦክስ አይሆናችሁም ካሉ ደግሞ አሉሎ ወርዋሪ አርጉን፣ ስጡን፣ እንወረውራለን። አዎ ይወረወራል። እሱ ደግሞ ከደበሩት ደግሞ ገመድ ጉተታ እንጎትተዋለን። ችግር የለውም አይደል? አዎ በእጃችንም ብቻ ሳይሆን በጥርሳችንም እንጎትታለን። እናንተ ልጆች በከንቱ አትልፉ። እኔ የሙተ ደረቅ አልበላም።
አላስበው። ምን ችግር አለው? እኛ አሳራችንን ከምንበላ እርሶ በልተው በኋላ ብሩን ካገኘን በኋላ የሆነች ጉርሻ ሰጥተን ቢተፉት ምን ችግር አለው? ቆይ አሁን ከረማ እየተናደደባችሁ ነው። ዛሩ ከተመለሰ ወደ ውሻነት ይቀይራቸዋል። ውጡ! ስራችን ሀንግ መምታት ነው። እሺ ያገኘነውን ሰው ነው ሀንግ የምንመታው። ተግባባ እንዴ? ለምን ማለት ነው? ለምን ያማል እንዴ? ያለብህን ዕዳ አስብ እስቲ። ያለብህን የብር መጠን አስብ። ትቀልዳለህ እንዴ? በዚህ ሰዓት ሀንግ ያልመታን ምንም ነገር በምንም መንገድ ገንዘብ ልናገኝ አንችልም። ገባ እንዴ? እሺ ቢሞቱብንስ? አንተ ለመግደል ነው እንደምትሄደው? ስማ ደግሞ ቢሞቱብንስ ስትል ደግሞ እነሱስ ቢገሉን ብለህ ደግሞ አስብ። እኛ እንደዚህ አይነት ነገር የለብን። ሰላማዊ ሰው ነን። ብራችንን ወስደን መሸኘት። ገባክ? አዎ። ግን ለምን በፈቃደኝነት የሚሰጠን ሰው ካለ ለምን እንዲሁ አይሰጠንም? ኧረ እባክህ በፈቃደኝነት አንተ ቀልድ ነው እንዲያስቆጥ። ስማ አሁን የሆነ ኮቴ እየሰማሁ ነው። ስማ ምን ነገር እንደነገርኩ ጠንከር በል። ኮቴ እየሰማሁ ነው። ምንድን ነው? ህፃን ልጅ እኮ ነው። ህፃን ልጅም ቢሆን እንይዘዋለን እንዴ? ህፃን ልጅ አንድ ምን ገንዘብ ምናምን ከየት ያመጣል እንዴ? አይኖረውም እኮ አይኖረውም። ይኸውልህ አንድ ነገር ልንገርህ፣ አንተ ራሱ ብታልፍ እይዝሃለሁ። ይቅርታ አድርግልኝ እንዴ። እኔማ ምን አለኝ? ምንም እንደሌለኝ ታውቂያለህ እንዴ? እሱማ ስለሌለህ ነው አብረኸኝ እኮ እንድትሰራ ያደረኩት። ስማ በዚህ ሰዓት ያለብኝን ችግር ሳስብ አይደለም ህፃን ልጅ ውሻ ራሱ ቢያልፍ ሀንግ ይዛለሁ። እሺ ስማ ረጋ ብለን እንይዟለን። ደግሞ አስበው ግብዳው እንዴት አድርጎ እንደየፈለገን እንደሆነ አስብ። ተው እንጂ። ኧረ ምንድን እንዴ? እንያዘው ጎበዝ። ይኸውልህ አቡሽዬ እኛ ምንም አናደርግህም። እሺ እኛ እንደዚህ ወፍረን ስታየን እንዳትፈራን። እሺ ውስጣችን ባዶ የለም። በጣም ምስኪኖች ነን። እሺ አዎ እንደውም በጎች ብቻ ሳይሆን እንደው የበግ መንጋዎች ነን። እሺ እንዳትፈራን። ዚስ ኢዝ ቱ ሺፕ። ምን አለ አይገርምም? ልሰማው ነበር ግን አመለጠኝ። ምንድን ነው ያለው? ሺፕ ምን ነበር? ፍሬንድሺፕ ማለት ይሆን እንዴ? እንግሊዝኛ እንዳውራ እኮ ገብቶኛል፣ ግን ትርጉሙን ያልገባኝ ደግሞ ትርጉሙንም ትዝ ይለኛል። አፌ ላይ እኮ ነው ያለው። እንዴ ታዲያ ወይ ተፋው ወይ ተግሞጥሞጦ። አቡሽዬ አንዴ ድገመልን እስቲ። አንዴ ኖር ሊስን አለ እኮ። እንዴ የለሳይ ልጅ ነኝ ማለቱ ነው? አንተ ደግሞ ያማል እንዴ? የለሳይን ልጅማ አይደለም፣ ይሄማ የሀብታም ልጅ ነው። እንግሊዝኛ ስለወራ ነው የልጥጥ ልጅ ነው የምትለው? አይደለም። ይኸውልህ የትኛውም የሀብታም ልጅ ልጁን የሚያስተምረው የሀብታም ትምህርት ቤት ነው። ገብቷል? እዛ ደግሞ አፍ መፍቻም አፍ መቆለፊያ ሁሉ ነገራቸው በእንግሊዝኛ ነው አይደል አቡሽዬ? ቱ ቢግ ዳዲ ቱ ቢግ ፌስ። አረ ወይኔ ቆይ በምን አባታችን ተግባብተን ነው ቆይ የምናግተው? ምን አውቃለሁ፣ ግን ችግር የለውም። ስማ ዋናው ማገታችን ነው። መግባባቱ ምንም ጥቅም የለውም። በምልክት ቋንቋ ቢሆን ተግባብተን እናግተዋለን። ችግር የለም። ይሄን እኮ ሁለታችንንም እየሞለጨን ነው። ዛሬ ግን እንግሊዝኛ ለማወቅን ወደድኩት። ሃንገሪ ማን ነግሮት ነው? በምን አወቀ? ምን አንተ ደግሞ አሰማም እንዴ? ሃንግ አለ እኮ እንዴ። ሃንግ ልትመቱኝ ነው ማለቱ ነው? ምን አውቃለሁ እንዴ? አቢ ሃንግ ቆይ ግን እናንተ ምንድን ነው እያደረጋችሁት ያላችሁት? የሰው ልጅ እኮ ነው ያፈናችሁት። እና መቼስ የአውሬ ልጅ አናግትም አይደል እንዴ? ምንድን ነው የምትለው? ቆይ ይሄን ነፃ ልጅ ከየት ነው ያመጣችሁት? ከየትም አላመጣ ነው፣ ከሰማይ የወረደ ነው። መና በለው። ይኸውልህ አውልዬ ከዚህ በኋላ እኛ ባለ ብዙ 100,000 ብሮች ባለቤቶች ነን። ገባክ? ብቻችንን አንበላው። አንተንም እኮ ዝም አንልህም። አይዞህ። ስማ ደግሞ ለዛ ጠንቋይ ደግሞ የለና ነገሮች። እሺ ከዚህ በኋላ ሩጫ የሚባል ነገር አንሮጥም። ከፈለክ ራስህ ሩጥ፣ ብሩን እንከፍልሃለን በለው። ለማ ለአባቢ ለጌታዬ ነገርኩህ እኮ። አዎ እንደግመዋለን፣ እንደጋግመዋለን። ታያለህ። እኔ አልናገርም፣ የሚያደርጉን አልናገርም። እንደ በረሮ ነው ከቤት የሚያስወጧችሁ። ብሩን ተቀበለ ልጁን እስክናስረክብ ድረስ እኮ አንተ ታስፈልገናለህ። ቆይ ግን እኔ ለምንድን ነው የማስፈልጋችሁ? ይሄ ልጅ ዝም ብለን ስናየው አሳሳቁ፣ አወራሩ፣ እንዲህ ቅብጥ ማለቱን ስናየው የድሃ ልጅ አይመስለንም፣ የሀብታም ልጅ ነው የሚሆነው። አንተ ደግሞ እንግሊዘኛ በልተህ ያገሳ ስለሆንክ ታስፈልገናለህ፣ ታስተረጉምልናል። ለማስተርጎምማ ምን ጣጣ አለው? ስራ አይደለ እንዴ? ዩ ቦይ Yes. What is your name?
My name is Bobby. ምን አለ? አይ ቆይ ላስጨርሰው። ብዙ ነገር ነው የተናገረው። Where are you from? I came from Ethiopia. ኢትዮጵያ። ኦኬ ኦኬ። What is your name? My name is አውላቸው። The working is mind change. Everybody mind change. And morning stand the bed and running. Sometimes eating. Sometimes walking. Sometimes joking. Every day jumping. Understanding? No understanding. ምን አለ? ስራዬን ጠየቀኝ። ስለ ስራዬ ነገርኩት። ምን ላይ እንደምሰራ አስረዳሁት። ጠዋት ስነሳ ምን እንደማደርግ፣ በዛ ላይ ደግሞ ለእናንተ ንጉስ እንደሆነኳችሁ ነገርኩት። ማይ ኢዝ ዘ ኪንግ ሚ። ነካ ቀላል ሰው አይደለሽም። እንግሊዘኛ ልክ እንደ ውሃ ጭልጥ አድርገሽ የጠጣች ነሽ። ቆይ እናቱና አባቱ የት እንዳሉ እስኪ ጠይቀው። ቤቢ ማይ ማዘር ኤንድ ማይ ፋዘር ዌር አር ዩ ፍሮም? ምን ብለው ነው? ቃል በእንግሊዘኛ ነግሬው you are ምንድን ነው የሚለው? የነዚህ የሁለት ልጆች የስማቸው ትርጉም ምንድን ነው የሚለው? ታዲያ ምን ችግር አለው? አብራራለት ደህና አድርገህ። ምን ደህና ስም አላችሁና ነው የማስረዳው? የኔ ስም እንኳን ዝም ብሎ ነው። ዝም ብለህ ፍታለት። This is ብዙነህ። Understand? ብዙነህ is no understanding. The big head. Understanding no. ግን very very ነፍ means ብዙ። ብዙነህ is ብዙ. You know? ነፍ No understanding. ሳቅ እኮ አንተ። This is Hagar. The name is Hagar. Hagar means like big town or country. America, Canada, Yugoslavia, Madagascar. Only this ማለት ብቻው። ምንድነው በስሜ ሀገር ለሀገር የምትዞረው? ዝም ብለህ ለምን አትነግረውም? ስምህን ከትልልቅ ሀገሮች ጋር እኮ እያስተረጎምኩ ለሱ እያስረዳውልን። አንደርስታንዲንግ ባቢ። Okay, thank you. ኦኬ ቴንክ ዩ። እና እንዴት ነው ስለ ስማችን ምን አለ? አስተያየት ሰጠ? የፊታችሁ በጣም ይከብዳል ከመሬትም። ፊታችሁም ስማችሁም ቢቀየር ደስ ይለኛል ነው የሚለው። ለምን እዚህ ፍግም አንልም? አናስቀይርም? What is figum? ፍግም በእንግሊዘኛ ፍግም ፈረንጅ አይጠቀም። ፍግም ግን ዋት ፍግም ፍግም። ቆይ ምን ጠይቀው ነው? በጣም አማጥክ። ፈረንጅ የማይጠቀመውን ቋንቋ እኮ ነው በእንግሊዘኛ የጠየቀኝ። ፍግም ማለት ፈረንጅ አይጠቀምም። ስለዚህ እናንተ ፍግም ብላችሁ ፊት ለፊት ካላሳያችሁት እሱ ፍግምን ትርጉሙን አያውቀውም። ፍግም በሏ። ምን? Uncle, yes Hungary. ምን አለ? ወደ ቤተሰቦች የመልሱኝ፣ በረሃብ ልትገሉኝ ነው ወይ ያመጣችሁት ነው የሚላችሁ። እናንተ እንደለመዳችሁት እዛው ተራቡ። ቤቢ ዘቱ ጋይዝ ቬሪ 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 ራፕቴሽን ባዶ ሆዴሽን። What? ምን አልከው? አይ በቃ ይመልሱሃል፣ ያበሉሃል፣ ያጠጡሃል እያልኩት ነው። በቃ እኔ እና እሱ ከተግባባን እኮ ይበቃል። አንተ ለማል እንዴ? እኛ አይደለም ለማናውቀው ልጅ የምናበለው ምግብ እኛ ራሱ በረሃብ እንዴት እየሞትን እንደሆነ እኛ ነን የምናውቀው። እሺ እንዴ ቢያንስ ይሄንን ቅርስ አስቀምጣችኋል። የሰው ልጅ እንግደል እንዴ?
ኢቲንግ አረ በማርያም እንዴ ንቀሉ እንጂ ልጅ እኮ ነው እንዴ ምን ሆናችሁ ነው ፉፉ በሉበት ለምን እንዴ አይናችሁ እኮ ከምግቡ ላይ ልነቀላል እኮ ሙሉ ሰውነታችሁ እኮ ነው የሚያኝከው ሆዳችሁ ይሽከረከራል አይናችሁ ይሽከረከራል መላሳችሁ ጥርሳችሁ ሁሉ ነገራችሁ እኮ ነው እያኘከ ያለው አረኛ ፓስታው ነው አረኛ ላይ ነው እኔ ያበላሉ የፓስታ ያያዙ ያጠቃለሉ አድናቂ ነው ለእውነት እሱም እኮ የዚህ ፊታችሁ አድናቂ ነው ባለፈው ነግሯችሁ የለ አውላቸው አንድ ነገር ግን ንገረው እኛ በረሃብ እያለቅን እኛ በረሃብ እየሞትን እሱን ግን እያበላ ነው እንደሆነ ይሄን ይወቅ ንገረው ስማ ፈረንጅ ይሄን ቋንቋ አይጠቀም በእንግሊዘኛ ረሃብ ችግር የሚባል እነሱ ጋር እንግሊዘኛ አይጠቀም ኢቲንግ ፉድ ኢቲንግ ዩ አንተማ የምትጠፋ መስሎ ነበር አይደለም? የትም አትሄድም። አየህ አይደል? ዞር ምን ነው ስለምን አድራሻቸው ነው የቤተሰቦቹ ምን ያው አፋልጉኝ ለጥፈው ያጣ እና ቤተሰብ ቆቀኛ ቁጥራቸው ስልክ ቁጥር በቃ በዚህ ደውለው እኮ ገንዘባችንን መቀበል እኮ ነው በቃ። አየሽ አይደል? የትም አትጠፋ። ተናገሩ አይሰማኝም። ምንም ባወራ አይሰማኝ። ኧረ ይሰማል። አይሰማም። ምን ይሰማል? አማርኛ ይትችላል በእንግሊዝኛ ነበር እንዲያወራ። ስለዚህ ደውለን ገንዘባችንን መቀበል። የኔም ቤት ዝም ብለሽ አትነፋረቂብኛ። እሺ ልጄ ደህና ነው? ልጅሽ ምንም ችግር የለበትም፣ እኛው ጋር ነው ያለው። ይኸውልሽ ካላመንሽ ደግሞ ድምፁን ስሚ። ቤቢ ዮር ማዘር ቶክ ዩ ቶክ ማዘር ማሚ የጌዳ ሙጫ አይዞሽ እንዳትፈራ። ሰማሽ አይደል ልጅሽ? ሰማሽ አይደል ልጅሽን? ልጄን ምንም እንዳታደርጉብኝ እባክህ። ይኸውልሽ የኔም ቤት ጩኸት አታብዢ። እሺ ምንድነው የምትፈልጉት ነገር? ይኸውልሽ ልጅሽ ምንም የሚሆነው ነገር የለም። ያልንሽን 200,000 ብር በባንክ አስገቢልን። አንተ ያማል እንዴ? እኛ 300,000 ብር በላ ለሶስታችን ለእያንዳንዳችን 100,000 ብር። ይሄንን የማታደርጊ ከሆነ በነገው ዕለት ልጅሽን በጉዲፈቻ እንሸጥልሻለን። ዝጋው ዝግት ዘጋሁት። የጠየቁን ገንዘብ በጣም ብዙ ነው። ከየት አምጥተን ነው የምንሰጣቸው? ልጄን ነው የሚያሰቃዩብኝ። እንደኔ ሐሳብ ብሩን ከምንከፍል ሌላ ዘዴ ብንጠቀም ነው የሚሻለው። ኮሺ ምን አይነት ዘዴ? በቃ ብሩን እንደምንከፍል ነግራችኋለን። ቦታ ተቀጣጥረን እንሄዳለን። ከዛ ጊዜውና ሰዓቱን ለፖሊሶች እናሳውቃለን። ይያዛሉ። አለቀ። በጭራሽ ለፖሊስ ማሳወቅ አንችልም። ተዛ ካደረግን ልጄን ነው የሚያሰቃዩብኝ። እሺ ብሩን ከየት አምጥተን ልንከፍል ነው? በዚህ ላይ መንገደኞች ነን። ምርጫ አለን። ንገሪኝ እስኪ። ይኸውልህ 2 አማራጭ አለን። የመጀመሪያው እንዴትም አድርገን ለምንን ገንዘቡን እንዲቀንሱልን ማድረግ።
ሁለተኛው ደግሞ በቃ ከየትም ብለን ግማሹን ቢሆን ፈልገን ማግኘት መቻል። እየቀለድሽ ነው አይደለም? ግማሹን ሩቡን የምንከፍልበት ጊዜ የለንም። እና ቆይሽ ምንድነው አድርግ የምትለኝ? ቆይ ልጅ ጥየው እንድሄድ ነው የምትፈልገው? እንዴት ነው ይሄን እንዳደርግ ውስጥ የሚፈቅድልኝ? ከልጅሽና ከጉዞሽ የሚበልጥብሽን መምረጥ ያንቺ ፋንታ ነው። እኔን አይመለከተኝም። እሺ በረሃብ የተቆላ ሰው ማየት እንደዚህ ያስደስታል። ይኸውላችሁ የምግብ ባለቤቷ ጋር ሄጄ ዋናዋ ሴትዮ አግኝቼ ሁሉ ነገር ጨርሼ ነው የመጣሁት። እንዴ ምን አልካት? ያገትነው ልጅ እንግሊዘኛ ብቻ እንደሚያወራ አማርኛ በጭራሽ ሰምቶ እንደማያውቅ በጣም ከባድ ልጅ እንደሆነ ምን ያልነገርኳት ነገር አለ? እሺ አሁን እኮ ወደ እንትና ወሬውን አታርዝመው አብረን በባዶ ወድ እኮ ይከብዳል ማዳመጥ። ይኸውልህ ልጁን አግተን ከእናትየው ጋር ተደራድረን 300,000 ብር እናትየው እንደምትሰጠንና ስልኳን እየጠበቅን እንደሆነ ነገርኳት። እሷ ደግሞ አታፍርም እኮ የኔ ልጁ ለመግዛት እየተደራደረች እንደሆነ። አልተደራደረችም። ይኸውልህ ምን 300,000 ብር ብላ ድንግጥ ብላ ከዚህ በኋላ እዚህ ቤት የፈለጋችሁትን ምግብም ሆነ መጠጥ በነፃ ተመገቡና በኋላ ብሩ ሲመጣ ትከፍሉኛላችሁ፣ እየተመዘገበ መመገብ መጠጣትም ትችላላችሁ ብላን እኮ ነው የመጣሁት። ስለዚህ አሁን ሄደን መብላት እንችላለን እንዴ? በደንብ እንችላለን። እኔ እንደውም ለመንገዱ ነኝ ብዬ 3 ምግብ ነው በልቼ የመጣሁት። አሁን አሁን ግን እየራበኝ ነው። አብረን መብላት እንችላለን። ከኛ ጋር ድጋሚ እንሂድ እንብላ እንብላ። እንዴ ባቢ እኮ የኔ ልጅ ብቻ አይደለም። ለምን ነው ቆይ ነው የማይመለከት የምታስመስለው? ወደ አዲስ አበባ የመጣ ነው ለምን እንደሆነ ጠንቅሽ ታውቂያለሽ አይደል? አልረሳሽም? እኔ እሱን አልረሳውም፣ ግን በቃ ማድረግ የምችለውን በሙሉ ለማድረግ ነው የሞከርኩ ነው። ግን እሺ ምን አባቴ ላድርግ? ይኸው ልጄ ከጎኔ ጠፋብኝ። በቃ ባቢ በአንቺ ቸልተኝነት ምክንያት ነው የጠፋው። እሺ አንድ ነገር ብቻ ተባበረኝ። እሺ ምንድን ነው ደግሞ? ለቤተሰቦቹ የሰጧቸውን ገንዘብ እንዲሁም ደግሞ ራሴ ጋር ያጠራቀምኩትን አንድ ላይ አድርጌ 100,000 ብር ሞልቶልኛል። እና 100,000 ምን ይሰራል? ምን ይሰራል ንገሪኝ። እባክህ በቃ አንተ 100,000 ብሩን ጨምርልኝና አንድ ላይ 200,000 ብር ሲሆን እነሱ እንዴትም አድርጌ አልቅሽም ቢሆን ለምን እንዲሰጡኝ አደርጋቸዋለሁ። እባክህ This is R. ሂድ ተጨማለቀውንስ ፊስ ሰጥ እኛ ነው አር። በዚህ ከቀጠለ እኮ በኋላ ደግሞ ሽንት ጠጡ ማለቱ አይቀርም። Shit. አላልኩም? ቆይ ቢቀርብንስ ባንማር። አረፋንተ ስራታች ምን ብዬ ነግሯለኝ ነው በእንግሊዘኛ ምን ድረሱስ? This is face. ያሉን ስም አልሰሙ። ፍሱ ችግር የለም ፍሱ እያለኩ ነው። ቆይ ፍሱ ነው ወይስ አትፍሱ ነው ያለው? እስኪ ጠይቀው። ነን ቱስቱስ ወይስ አንቱስቱስ? Your face is dangerous. ምን አለ? አይ የምትፈሱ አትፍሱ ችግር የለም። ኦኬ ጥሩ ነው። አትጨማለቅ በእንግሊዘኛ ምንድን ነው? አሁን እንደጠየቅከው ጠይቆ። አይ ተው ችግር የለም። ቁጭ በል አረፍ በል። አቤት ምንድን ነው የምታጉረመረመው እንዴ? በቃ እኔ ጨነቀኛ። ምንድን ነው የጨነቀህ? ለምን አትነግረንም? በቃ ከሴትዮዋ ጋር በ200,000 ብር ተስማምቻለሁ። እንዴት ነው በ200,000 ብር የምትስማማው እንዴ? እና ታዲያ 200,000 ብር ተበድራችሁ መጨረስ አለባችሁ እናንተ? ምን እያሰብክ ነው? የተቀበልነውን ብር እንዳለ እዳችንን ከፍለን ከዛ ባዶ ኪሳችንን እንቅር እንዴ? ደግሞ እንዴት ነው ያው 200,000 ብር በብድር የምንጨርሰው? እንደውም ትሰሙኛላችሁ፣ በነፃ እንዳልሰጣት በነፃ ዝውውር እንዳልሰጣት አንተ ታረጋለህ። ለማንኛውም እየሄድን እናወራለን። ተርስ ና እናንተ እኮ ማለት ስጋዎቼ ወንድሞቼ ናችሁ። እኛም እኮ አንተን እንዳበዳሪ ሳይሆን እንዳስተዳዳሪ እንዳናኗሪ እኮ ነው የምናየው። አዎ እውነቱን ነው። እኔ እንደውም አንድ የሞተ አጎት አለን። እሱ ነው የምታስታውሰን እኮ። እኔ ሳይ እንባ ነው የሚቀርመኝ። ግን ምን ላድርግ? ካሁን በኋላ እኔ እንባ ጠባቂያችሁ ነኝ። ከእንባ አፍላቂነት ወደ እንባ ጠባቂነት ከተሸጋገርክማ ይሄ እኮ ትልቅ ለውጥ ነው። አዎ
እኛውን ይህንን ልጅ አስረክበን ገንዘባችንን በዶላር የምንቀበልበት ጊዜ ደርሷል። በጣም ደስ ይላል። ስንት ብር ያስፈልጋችኋል? ስንት ብር ልሳችሁ? ኧረ አትቸገር። እስከ ዛሬ የተቸገርከው ይበቃል። እናንተ አሁንም ከዚህ ሰውዬ ተበድራችኋል? የባለፈውን ሳትከፍሉ? አዎ ተበድረዋል። ይኸው ይሰራሉ፣ ሰርተው ይከፍላሉ። እኔ እንዳበደርኳቸው እነሱ ደግሞ ነገ እኔን ያበድሩኛል። ጥሩ ስራ ጀምረዋል። እግዚአብሔር ይርዳችሁ። ሂዱ። እማዬ አልተሳሳትኩም። ብዙ ነና አንድ ነገር ላናግር ፈልጌ ነበር። ለምን እንደፈለግሽኝ ቶሎ ንገሪኝና ልሂድ። ብዙ ያርግዣለሁ እና እኔ ምን አገባኝ? ሂጂና ላስረገዘ ሰው ያርግዣለሁ በይው። እኔ እኮ ካንተ ውጭ ሌላው እንዳላቅም። ካንተን ያረገዝኩት ለምንድን ነው የምትክደው? ቀልድ ነው እንዴ? እኔ ማንንም አስረግዣ አላውቅም፣ ወደፊትም አላስረግዝም። ገባሽ? ብዙዬ እባክህ አትካድ። ከመካካዱ ይልቅ አሁን ተማምነን መፍትሄውን ብናስብ ነው የሚሻለው። ከዚህ በኋላ አጠገቤ እንዳትደርሺ እሺ? አላቅሽም፣ አታውቂም። ተግባባ? አንተ የምርህን ነው? ያኔ ማርገዜን ስነግርህ ምንም ጊዜ ሳታጠፋ ተደብቀ ወደ አዲስ አበባ መጣ። ይሄው እኔ ልጄን አፈር በልቼ አሳድጌ እዚያ አድርሼዋለሁ። እንኳን አሳደግሽው፣ አሁንም ውሰጂና በደንብ አሳድጊ። አባትነትን ብቻ እንድታምን ልጄም አባቴን እያለ ሳያውቅህ እንዳይቀርብ አንተን ለማግኘት ብዙ ሞክሬ ነበር፣ ግን ላገኘህ አልቻልኩም። ይሄንም ያህል ሰው ያላየሁትም ስትይ ትንሽ እንደው እሺ አይቆረጥጥሽም? እቤቱ ቁጭ ብሎ እኮ ድፍን የአዲስ አበባ ህዝብ የሚያው ሰው ነው። ኧረ እሺ እንዴ እሺ። አሁን በመጨረሻም በወሳኝ ሰዓት አገኘሁ። ልጅህን ተረከበኝ። ልጅህን ተረከበኝ? ቤቢዬ አባቴ ማን ነው እያልከኝ አልነበር? ይኸው እሱ ነው። ማ እንዴ አማርኛ ይችላል እንዴ አንተ? አቡሽ ልጅ ነው እንዴ አንተ? አንተ በእናትህ ተወኝ። እኔ አባት አይደለሁም። እሺ አባትን ሄድና እዛው እናትን ጠይቃት። እኔ አባት አይደለሁም። ዛሬም እንደ ትላንትናው ልትክድ ነው? አዎ አልቀበልም። እኔ አባቱ አይደለሁም። ሳትወድ በግድ ትቀበለዋለህ። አንድ ሰው ቢከተለኝ ግን ነግራቸዋለሁ። እሺ ወንድ ናችሁ። ልጁን ያዘው። ማን ነው ወንድ ከሁለታችሁ? ያዘው በቃ ልጁ። አረ አንተ በደስተደሰት ከሆነ ምን ነው እንዳት በሻንጣ ሙሉ ብር ተሸክመን እንመለሳለን ብለን ጭራሽ ሕፃን ልጅ ይዘን እንመለስ? ኧረ እባካችሁ ሰዎች የሆነ ነገር ፍጠሩ። አንተ ዝም በል። ይሄኔ ገንዘባችን ተቀበለን ቢሆን ኖሮ የግብዳውንም የሴትዮዋንም ብድር ከፍለን በተገላገልን ነበር። እናንተ እስከ ሰው ነው የተበደራችሁት። እኔ ያለው አይደል እኔ ከአባብዬ ተቆራረጥኩት። ከአባታችን ለክፉ ቀን ደራሻችን ሆኖ እኮ ተቆራረጡ። አከተመኝ ነገር ይኸውላችሁ። እኔ ግን ዝም ብዬ ሳስበው ይሄ ልጅ የኔ ልጅ አይመስለኝም። እስቲ ምንም እንኳን እንመሳሰልም እኮ። ኧረ ተመስገን በል ፈጣሪና አመስግን። ለምን ነው አመስግን? እንኳንም ይሄን ፊት አልደገምከው። ይሄንን ፊት አንተም ፊት እሱ ደግሞት ቢሆን ኖሮ ዛሬ ዓለም አቀፍ የቁጭት ቀን ይከበር ነበር። ልጁ የት አለ? እንኳን ደስ አለሽ። ምን ተገኘ? ስፈልገው የነበረው የባባዬ አባት ባቢን አግብቶት የነበረው እሱ። ወይኔ በጣም ደስ ይላል። እግዚአብሔር በጣም ደስ ብሎኛል። በጣም ደስታዬን መቆጣጠር አልቻልኩም። ባቢን እሱ ጋር ጥዬው መጣሁ። ቆይ እንዴት አልችልም ትያለሽ እንዴ? የወለድሽው ልጅ አይደለ እንዴ? እበለ 9 ወር ሙሉ ጠብቀሽ አንቺ በቃ ለሰው ልጅ የሰጠሽው መስለሻል ልጅሽን። ለነዚህ እኮ ለአመዳሞች ለሆዳሞች ችግር ማከፋፈያ ያልሆኑ ሰዎች እኮ ነው የሰጠሽው። እባክሽ ያው ችግራችንን ተመልከቺና እርጂን። ሰሙኛላችሁ? አዎ እኔ ተቸግሬ
አፈር በልቻ አሳድጌ እዚያ አድርሻለሁ። አሁን አይመለከተኝም። ታዲያ እነዚህ ሰዎች ምን ይብሉ? ችጋሩንም አዋራኑም ችግሩንም አይደል እንደ እየበሉ ያሉት? እየበሉ ነው። አዎ ይብሉ፣ ብሉ። አዎ ብሉ። ችጋሩንም አዋራውንም ከመብላታቸው የተነሳ ፈሳቸውና ገሳታቸው የሰፈሩ ሰው አስቸግሮታል። በቃ የሰፈሩ ሰው መሄጃ አጥቶ ነው። የት ይሄድ? ከችግራችን የተነሳ እኮ እላያችን ላይ ችግረኞች የሚል ታቶ አሰርተናል። ለእነዚህ ችግር ማረፊያ ያልሆኑ ሰዎች ልጅሽን ትተሽ ብትሄጂ ችጋሩም አዋራውም ምኑም ነው የሚያወርሱልሽ። በቃ ብቻቸውን እኮ 77 ባያቸው እነዚህ። አዎ ልክ ነው፣ 77ቶች ነው። ይኸው በችግር የተነሳ ልጅሽ ቀጥኖ ሉሲን ከመሆኑ በፊት እባክሽ ውሰጂው። አልወስደውም። ምን አስሬ ችግር ትላላችሁ? አባቱም ሆነ እናንተ እንኳን ልትቸገሩ የተቸገረ ራሱ አይታችሁ የምታውቁ አይመስለኝም። ደግሞ እናንተ ብትዋሹ ራሱ ይኸው ሰውነታችሁ ይናገራል። ምንም ተቸግራችሁ አታውቁ። ሰሙኛላችሁ? ከዚህ በኋላ በስህተት እንኳን ቢሆን እንዳትደውሉልኝ። ምን አይደለም ይልሽ እኮ ቆይ እኔ ያልገባኝ ነገር ቢያንስ እንኳን የሆነ ነገር ብላችሁ ታሳምናችኋት የተወሰነ ገንዘብ እንኳን እንድሰጥ ለምን አላደረጋችሁ? እሷን የለመንኩበትን ፈጣሪን ብለምነውና አንድ ሀገር አስገባኝ ብለው ወይ ሩዋንዳ ወይ ኡጋንዳ ገባ ነበር። እኛ የለመና ጫፍ ላይ ደርሰን እኮ ልጅቷ ልትሰማን አይደለም እኮ ልትረዳን ፍጹም አልቻለችም እኮ። ስለዚህ አንተ ትሄድና እግሯ ላይ የሚሆን እጇ ላይ ትወድቅና ማሳመን ነው። እሺ ችግር የለውም። እኔ የቻልኩትን ያክል ለምናታለሁ። ግን እምቢ አሻፈረኝ ብትለኝስ? ቆይ ምርጫው አንተ ነው። ይኸውልህ በዚህ ኑሮ ላይ በዚህ ረሃብ ላይ ይሄ ልጅ ተጨምሮ በኋላ ልንገርክ መሮጥ ነው የሚያቀትክ። ደግሞ ቀላል ነው እኮ ነው። የኔ ልጅ አይደለም ብለህ ሸምጥጥ። አንተ ልጅ ይሄ ልጅ የኔ ነው ብለህ ታምናለህ? እማዬ የኔ ልጅ አባዬን ሳሚ እንጂ ሄዳ አንተ። እኔ አባት አይደለሁም። ከዛ ሄደና አባትህን ፈልግ። አሁንም እየካድክ ነው? አዎ ክዳለሁ። እኔ ልጅ አይደለም። እኔ አንተ ልጅ እንደሆነ እርግጠኛ ባልሆን ኖሮ ይሄን ያህል አንተን በመፈለግ ራሴን አድክም ነበር። ይኸውልሽ እኔ እሱ አይመለከተኝም። አንቺ ግን አሁን በግድ ልጅ ያልሆነውን ነገር ልጅ ነው እያልሽኝ እኮ ነው። ምን ሆነሽ ነው? በጊዜ አባቱን ፈልጊለት። እሺ በአንድ ነገር እንስማማ። ይኸውልሽ በምንም አንስማማም። አንድ የምንስማማበት ነገር ይሄ ልጅ ካጠገቤ ተወስጂልኝ ብቻ ነው። ገባሽ? እንዲማ በቀላሉ አንላቀቅም። እድሜ ለቴክኖሎጂ የዲኤንኤ ምርመራ እንዲለይልን ያደርጋል። እሱ ይሻላል። ጥሩ እንግዲህ አንተ እኔን ልታምነኝ አልቻልክም። ማረጋገጫ ፈልጋለሁ ብለሃል። ስለዚህ እኔም ከዚህ በኋላ ጉዳዩን በህግ መሰረት አስኬደዋለሁ ማለት ነው። እንዴ አልገባኝም። የምን ህግ ነው? ይኸውልህ ለምሳሌ የዲኤንኤ ውጤት አንተ አባት መሆንን የሚያረጋግጥ ከሆነ በእምነት ክደት ህግ ፊት እንደማቆም አስቀድመ መጀመሪያ ትፈርምልኛለህ። ቆይ አልገባኝም እያልሽ ያለው ነገር። ሁለተኛው ደግሞ የዲኤንኤ ውጤት አንተ አባት መሆንን የማያረጋግጥ ከሆነ የፈለከው ነገር ልትቀጣኝ ትችላለህ። ትስማማለህ? አትስማማም? በዚህ ነው የምትስማማ? እሺ ምንድን ነው ቅጣቱ? ቅጣቱንማ እኔ እናንተ ወስነን የፈለግነው ነገር እናድርጋለን። መጀመሪያ መመካከር አለብኝ ከጓደኞቼ ጋር። ሰውዬ እኔ እንዳንተ ጊዜ አልተረፈኝም። ብቻ እሱ ቆርጦለት ያንን ፈልፈላ ወርውሮላት በመጣ ይዞት ከመጣ ሮጠን ማምለጥ ነው። ካልሆነ ሰፈር እንቀይራለን። ከበዛ ደግሞ አገር ቀይረን እንጠፋለን። ምን እናድርግ? አዎ ዋናው ዕዳ የሆነብን የዚህ ልጅ ነገር ነው። እርግጠኛ ነኝ እሷም ደግሞ አትጨክንበትም፣ ትቀበለዋለች። እሱም ቆርጦለታል። አፍንጫዋ ላይ ወርውሮላት ነው የሚመጣው እንጂ በፍጹም ይዞት ይመጣል ብዬ ተስፋ አላደረግም። ያረለኛም ከብዶ እንዴ አረው እንጅላጅል እንዴ አጎቶቼ ዝም በላት። አጎቴ አትበል። እሱን አጎትን አይደለም አንተ አስረከበ ትመጣለህ ብዬ ስለ ጭራሽ አንጠልጥለው ትመጣለህ። አባትነትን አመንክ ወይስ አንተ ያማል? እንዴት ነው ማምነው? ሳታምን ሽኮኮ ያደረከው ብታምን ልታጠባው ነበር እንዴ? ለምንድን ነው እንደተባባልነው ወርውረህላት ያልመጣው? እኔ እኮ ወርውረህላት ልመጣ ነበር። እንዳጋጣሚ ተዘጋጅቼ ተደብቄ ነበር። እንዳጋጣሚ ዞር ስል ይሄን ልጅ አጣሁት፣ ተደበቀኝ። ተንከሲስ የሆነ ልጅ እንዴት አድርጌ ወርውረህላት ልምጣ? ሞርወሩስ ይሻልሆነልህም እንበል። ከዛ በፊት አንተ ልጅ አይደለም ብለህ ሽምጥጥ አታረጋትም እንዴ? ያማል እንዴ? ምን አለሽኝ ታውቃለህ? ልጁ ተመርምሮ ያንተ ከሆነ ፍርድ ቤት ነው መገተረ ብላኛለችው። በጣም ጥሩ ነው። እንደውም በሱ ይሻላል በላት። አዎ እንዴት? ልጁ የኔ ካልሆነ 200,000 ብር ትቀጫለህ ትላታለህ። ከዛ ብሩን ተቀብለን እንመጣለን። እሺ ቆይ ልጁ የሱ ነው ከተገኘስ እሱስ 200,000 ብር አይቀጣም? አረ ትቀጣለህ ብላኛለች። ብዙ ነህ። ሁኔታ አላማረኝም።
ልጁ ያንተ እንዳልሆነ ነግረህናል አይደል እንዴ? እና ትጠራጠራለህ እንዴ? አዎ ሳደብቅ ሁሉን እውነቱን ንገረንስ። እኔ አላውቅም። አሁን ራሴን ማመን እየከበደኝ ነው። ወድፈለ ቆይሽ ምንድነው የሚሻለው? ያለው አማራጭማ ትሄድና እግሯ ላይ ትወድቅና ልሰጪኝ ከነበረው ብር ላይ እዳችንን ክፈይልኝ እያልክ መለመንና ማልቀስ ነው። እንደውም ብድራችንን የምትከፍልን ከሆነ ለምን አባትነትን አታምኑ? ለብድር ብዬ አባቱ ነኝ ልበል? ቆይ በምግብ ቤቷ ሴትና በግብዳው መሀል ቅርጫ መሆን ፈለክ እንዴ? አባትነቱን እኮ አመንኩኝ ማለት እኮ ይሄ ልጅ ላይ ወርውራ እሷ ወደ ፈለገችበት ሀገር ልትሄድ ነው ማለት እኮ ነው። ብራችንን ተቀበለን እዳችንን ከከፈልን በኋላ መልሰህ ትክዳለህ እንዴ? ምን አባቷ ታመጣለች? አዎ እንደውም ይሄን ቤት ለቀን ሌላ ቦታ እንገባለን። የት አባቷ ታገኘናለች? አሪፍ ሀሳብ ይመስላል። ስለዚህ ደውዬ ላግኛት? አዎ ደውልላት። እኛ ሁሌ ከጎንነን እንከተልሃለን። የምር አብራችሁ ልትሄዱ? አይ አብረን አንሄድም። በጸሎት ግን ሁል ጊዜ ካንተ ጋር ነን። አይዞህ። ለምንድን ነው 10 ጊዜ የምትደውልልኝ? ቆይ አንተ ልጅ ምንድነው አላማ? እኔን ከባሌ ጋር ማፋታት ነው? እኔ ከማንም ሰው ጋር ሰው ማጣላት አልፈልግም። ስትደውልልኝ ስልክህን ማነሳው? ላግኝሽ ስትለኝ መጥቼ ማግኘት አንተ ማግኘት ፈልጌ አይደለም። እሺ ለልጄ ስል ነው። ከዚህ በኋላ ግን በጭራሽ እንዳትደውልልኝ። እሺ አልደውልም። እሺ ቆይ ለምንድን ነው የፈለከኝ? ይኸውልሽ ዘይኒት በጣም ትልቅ ችግር ውስጥ ነው ያለሁት። ይኸውልሽ እኔና ወንድሜ በጣም ከብዙ ሰዎች ብድር ተበድረናል። ያን ብድር ደግሞ አባታችን ውርስ ያወርሰናል ብለን ነበር ያሰብነው። እንደ አጋጣሚ አባታችን ደግሞ ውርሱንም ሳይወርስ ሞተ እና አሁን አበዳሪዎቻችን እየፈለጉን ነው። እና ታዲያ ሰውነታችሁን አሳብጣችሁ ከምትዞሩ ሰርታችሁ መክፈል ነው። ስራ ለማግኘት በጣም ብዙ ተንከራተናል። ግን በአጋጣሚ ባቢን አገኘ ነው። ባቢን ካገኘው ነው በኋላ ደግሞ ቢያንስ እሱን ተማምነን ከሱ ቤተሰቦች ገንዘብ እንቀበል ብለን አስበን ነበር። ያም ነገር ደግሞ ሳይሆን ቀረ። አሁን እንዳለ ያሰነው ነገር እንዳለ ግራ ገብቶናል። ምን አይነት ማትረቡ ህልመኞች ናችሁ? አዎ አንረባም። አዎ ግን በቃ አበዳሪዎቻችን 2 ቀን ሰጥተውናል። ከ2 ቀን በኋላ በህይወት የማታገኝ። ቆይ ሻው ምን አድርጌ ነው የምትለኝ? ቢያንስ የጠየቅንሽን ሳይሆን የተበደርነውን ብር ብትሰጪኝ ደስ ይለናል። አንተ ትንሽ አታፍንም? ገንዘብ አበድሪኝ ብለህ ስጠይቀኝ ለኔ ስትሉ ለምን ገደል አትገቡ? ምን ይመለከተኛል? ምን አገባኝ? ይመለከተሻል እንጂ ዘይኒት፣ እኔ እኮ ማለት የልጅሽ አባት ነኝ። እኔ ከሌለው እኮ ልጅሽ ያለ አባት ማደጉ ነው። ስለ የትኛው አባትነት ነው የምታወራው? አምነህ ስላልተቀበልከው አባትነት ነው? ገና በምርመራ ላይ ስላለው አባትነት? አዎ ግን ባላምንበትም እኮ አሁን እኮ እኔ ጋር ነው ያለው። ትሰማኛለህ? ወደ ውጭ ሀገር ልሄድ ባይሆን ኖሮ እንኳን ልጄ ላንተ ልሰጥህ ይቅርና ለማይክሮ ሰከንድ እንኳን ከዓይኔ እንዲርቅብኝ አልፈልግም ነበር። ምን አይነቱ ነው በእግዚአብሔር? እሺ ይኸውልሽ እኛ የተበደርነውን ብድር ብቻ ክፈይልን። እኔ አባትነቴን እቀበላለሁ። የምርህን ነው? አዎ የምርህን ነው። አባዬ ልጁን እኮ አገላብጠህ ሳምከው። ተመስጠህ ነው ወይንስ አምነህ ነው? አይ በጣም ደስ ብሎኝ ነው። ፊትህ በጣም በርቷል። እንዴት ነው ተሳካ እንዴ? አዎ ተሳክቷል። አረ በጣም ደስ ይላል። እና ታዲያ ምን አሰብክ? በቃ ከሰዓት በኋላ ከሷ ጋር ተገናኝተን ያለብን ዕዳ ሁሉ እከፍልልሃለሁ አለችኝ። የምትገባበትን ትከታተላትና ልጁን አስቀምጠህ ላጥ። እሷም ደግሞ እስከዛ የበረራዋ ቀን እስኪደርስ ድረስ እኛ እዚች ቤት እግራችን አይረግጥም ብን ብለን ነው መጥፋት ያለብን። ዘይኒት የምር ቃል የለኝም። በጣም ነው የማመሰግንሽ። እኔም በጣም ነው የማመሰግነው። የምር እኔና ወንድሜ በጣም ጨንቆን ነበር። ሰፈሩ ላንገባም ነበር እኮ ቀን። አሁን ግን በየትኛውም ሰፈር መሄድ እንችላለን። የምር ሁለታችንን እንደከፈልሽ እኛም አንድ ቀን ሁለታችንን እንከፍላለን። እሺ እኔም በጣም ደስተኛ አድርገኸኛል። ልጅ ነው ታየው ምን ደስ እንዳሉ እንኳንም አባቱን አገኘ። አንተ እንዴት ነው? የኔ ዓለም እንዴት ነው? እንዴት እንሂዳ? አራባችሁ? ርቦና
የሜጃዋን ቀንማ ነግረኛለች። ከሁለት ቀን በኋላ ነው የምትሄደው። በቃ 2 ቀን ሙሉ በቃ ማታ ማታ ካልሄድን ቀን የማይታሰብ ነው በለኝ። እሱንም አምነንበታል። ጭራሽ መሄድ የሚታሰብ አይደለም። ቆይ ነው ያልደወለችልህም ለአንተ? በእሷ ቤትማ ይሄኔ ቤት ዱቅ ብለዋል። ሄጄ ይዛቸዋለሁ ብላ አስባ ይሆናል። አሁን ከረሃብ ውጪ በቃ እፎይታ እየተሰማኝ ነው። እንዴት አይሰማህም? ትልቁን ዕዳ አውርደህ ልጅህን ተገላግለህ እንዴ! ትልቅ ዕዳ ነው እንጂ ቀለለልን። እኔ ቆይ መከራችሁን ጭንቀታችሁን ተገላገላችሁ ማለት ምንም አታስቡ ማለት ነው እንዴ? ቆይ እናንተ ሰዎች ህልም ራዕይም የላችሁም? እንደው ዝም ብላችሁ ነው የምትኖሩት? ምንም ህልም የለንም። ምን ያደርጋል ህልም? ብቻ ግን ዛሬን ግን መኖር እንፈልጋለን። እኔ እኮ በጣም የማደንቃችሁ ምን እንደሆነ ታውቃላችሁ? ከእውቀት ነፃ ሆናችሁ ባዶ ጭንቅላት መሆናችሁ። ውይ በዛ ላይ ደግሞ አንገታችሁን አደንቀዋለሁ። አንገታችን ደግሞ ምን አረኝ እንዴ? ይሄን የራስ ዳሸን ተራራ የሚያካክል ፊታችሁን ይዞ በመዞሩ ነው። እንዲህ እያለ ከተማ ውስጥ መዞሩ እንዴት አላደንቀው? ማንም የማይችለውን ጫንቃ እኮ ያዘው የእናንተ አንገት ነው። ዜኒት፣ እኔና አንቺ ባልና ሚስት ሆነን አብረን የጀመርነው ጉዞ አብረን ባህር አያሻገረንም። ምክንያቱም የልጅሽን አባት ካገኘሽ በኋላ እኔን ረስተሽ በደወለልሽ ቁጥር በልጅሽ እያሳበብሽ ውሎሽን ከእሱ ጋር አድርገሻልና፣ ስለዚህ ከእርሱ ጋር መቀጠል ትችያለሽ። እኔ ነገ ማታ በራሪ ነኝ። መልካም የፍቅር ጊዜ ይሁንልሽ። ባይ ባይ። ማን የመጣው? አባቢ ነው? እንዴት ቤታችን እንደናፈቀኝ። 2 ቀን እኮ 2 ዓመት ነው የሆነብኝ። በጣም አንተ በተደሰትክበት ገላኛ ተሰደድን እንጂ። አረ መሳደዱማ በቃ እኮ ግን ልጁን ጥላብን ሄዳ ቢሆን ኖሮ ምን ይውጣን ነበር? ያው ለ3 ሽንት ጨርቅ ያጠብን ማሳደግ ነው፣ ሌላ ሞግዚት መሆን ነው። እኔ እሷም አሁን ልጁን ለአንዱ ጥላለት ነው እሷ ወደ አሜሪካ የበረረችው። አንተ በወለድከው ማን አባቱ ነው የሚያሳድግልህ? አንተ እንዲቃላ ትቀላለህ። ይኸውልህ ለእኔም እኮ ሰሞኛላችሁ ልጁን እኮ ለእኔም እኮ ብትሰጠኝ ኖሮ እኔም ለጉጅ ፈሻ ሰጠዋለሁ እንጂ ማን ነው በዚህ ኖርነት ልጅ የሚያሳድገው? ቆይ ኧረ ልትሰጥ ነበር ምን ተው ስልክ እየጮህክ እንዴ? አባቢ ማን ነው ደግሞ? አንተ አይባልም አባቢ። ጠንቋዩ? ኧረ አይባልም ጠንቋይ ነው። ማን ነው እንተ አባቢ? አባት ነው የሚባለው። ኧረ አንሰው። ሄሎ አባታችን፣ በእርሶ መጀ እንዴት ዋሉ? እግዚአብሔር ይመስገን። ቁም አባቢ ቁም። ቆመናል። ቆማችኋል? አቤት አባቢ፣ ምን እንታዘዝ? ምን እናድርግሎት? እሺ አባታችን፣ እሺ አሁኑን ፈጥነን እንምጣ። እነሱን ይዤ እንዴት ፈጥና ችግር እንደ ጀት ትበራለሁ። ያው በቃ እንደምንም አፈጥናቸዋለሁ። እሺ አባቢ፣ እሺ በርሶ መጀን አባታችን ነው ተንደባረሉ። ጥሩ። ብሩን ለማግኘት ከፈለጋችሁ አባታችሁ ሌላ ቃል አስገብቶኛል። እሱን ካደረጋችሁ ብሩን ቶሎ ሰጣችኋለሁ። የወሎት ጋሽ ጠንቋይ ምን የወሎት አባቢ፣ በቃኛ ችግር የለም። ሩጫ ብቻ የመሮጥ ነገር አይሆን እንጂ ያ ነገር ካለ በጸጋ እንቀበላለን። ችግር የለም። ሁለታችሁም በአጋጣሚም ሆነ አስባችሁ ያፈራችሁትን የአብራክ ክፋያችሁ የሆነ ልጅ ይዛችሁ ከመጣችሁ ብራችሁን ወዲያው ሰጣችኋለሁ። እናንተ ይኸውልህ የወለዳችሁትን ልጅ ካመናችሁ የሰማ ነው ገንዘቡ የእናንተ መሆኑ ከተረጋገጠ እኔ ጋር ያለውን ገንዘብ እሰጣችኋለሁ እኮ ነው የሚሉት። ለምን በቃ ነገ ቀጠራቸውና ምሳ እየበላን እንደራደራቸው። ምን ችግር አለው? አባቤን ምንድነው? ምን ችግር አለው? ለይጄ ልጥራቸው እንዴ? አንተ ተው፣ እቀይርሃችኋለሁ እኮ ብሏል። ውሻ ትሆናለህ። ውሻ ያደርጉሃል። እንዴት?
እንዴት ነው ውው ማለት ተማረ ቀይረው ያውቃሉ እንዴ? አዎ እንዴ ሙሉ ወደ ውሻነት እኔ እንደው የቤት ውሻ ላርግህ ወይንስ ያበደ ውሻ ላርግህ አሉኝ። ካበደ ውሻ የቤት ውሻ ይሻለኛል ብዬ የቤት ውሻ አርጉኝ አልኳቸው። ጭራሽ እሳቸው ደግሞ ተንኮላቸው ምን እንደሆነ ታውቃለህ? አጭሯን ውሻ አርጉኝ የቤቷን ድንኳን በቃ በሄድኩበት ዋው 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 ያለፈ ያገደቡ ላይ ዋው ዋው ሳረክ እና እንዴት መለሱ? በቃ ጩኸት ይሰለቻቸው ጩኸት ይሰለቻቸው ጠርጥሬ ነበር። ኧረ እናንተ ክምሮች ተው፣ እንደዚህ አይነት እድል አታገኙ። በድላችሁ ምን አለ ብትጠቀሙ ግን። ኧረ ተው ስሙኝ፣ ተው። ለካ ያጡት አንድ ልጅ አይደለም 1 ሚሊዮን ብር ነው። ይሄ ልጅ አሁን ከየት አባቴ አምጥቼ ነው የምመልሰው? ቆይ አንተ ማይጄን ነው ያገኘው፣ ግን እኔ ስኬት አባቴ ብዬ ነው የማመጣው። ስማ ሀገር፣ ከዚህ በፊት የምታውቃችህ ወይንም ደግሞ አሁን በቅርብ የጠበስካችህ እንደው ማለቴ አልጋዬ ተጋፈፍካካለች ታስታውሳለህ? እስቲ አዎ ጄሪ የምትባል ልጅ ነበረች፣ ግን ቢያንስ ከሷ ጋር 7-8 ዓመት ይሆነናል። 7-8 ዓመት እኮ በጣም ቅርብ ናት። ይኸውልህ አሁን ያልካትን ሴት አለትን ፈንቅላ ይሁን ጉድጓድ ቆፈረ ፈልገህ ይዛሃትና ቆይ ልጅ መውለዷንስ በምን እርግጠኛ ሆናለሁ? ደግሞ ወልዳስ ቢሆን ከልጇ አባት ጋርስ ብትሆን አሁን ብር ታገኝልህ እንዴ? በቃ ከምታገኘው ብር ላይ ተቦጭቅላታለህ። አለቀ። ወይኔ እንዴ እኔ እኮ በቃ ግራ ግብት ያለኝ ከኪሴ 1 ሚሊዮን ብር አውጥቼ እጠላለሁ። ዶላርም እንደበተንኩ ነው የምቆጥረው። እዚህ ተዘብዘፈ ከምታለቅስብኝ ነቅነቅ በልና እዛ እድልህን ሞክር። ቆይ እሺ ካላገኘሁት ምንድን ነው የሚፈጠረው? ስማ ፈልገህ ካጣ አንተን የሚመስል ፊት ፈልገን ተከራይተን ይዘን እንሄዳለን። በቃ ይሄ ፊት ይጠፋል ኢትዮጵያ ውስጥ። ይሄን የመሰለ ፊት ከመፈለግማ ልጅ ወልዶ ማሳደግ ይቀላል። ስሙ አሁን በቃ በየፊናችን እንበተንና ልጅ ተከራይተን ይዘን እንሂድ አይሻልም? ለእናንተ ነው ያመጣው። ትገዛላችሁ? አንድ የቀረ ምንድን ነው? ምን ትላለህ? እንደ ውሻውን ነው ጣራከው እንደ አንተ ትገዛለህ? አንተ ወደዛ አድርግልኝ። ትገዛለህ? እናንተ እንዲህ እንዲያውም አንተን ትመስላለች። ገዛ ዛሩ ከተመለሰ ወደ ውሻነት ይቀይራቸዋል። ውጡ! ያ ጥንቆይ ተበላ። ኧረ ኑ ለእናንተ ነው ና እንጂ። ምንድነው እንደጠገበች የምትወጣጠረው? ማን አንተ? እኔን ማነህ? እኔ አላምንም። የምርሽ ነው? እውነት እኔን ማነህ? ታስታውቃለህ። ካልተገረፍክ አይገባ። ግረፊኝም ዝረፊኝም ግን እንዴት ትርሽኛለሽ? ቆይ እኔ የምረሳ ሰው ነኝ እንዴ? ሰውዬ እንዴት ላስታውስህ እችላለሁ? በመጀመሪያ ማን እንደሆንክ ንገረኝ። ቢረሳ አሁን ይሄ ፊት ይረሳል? ከሄሊኮፕተር ላይ የሚታይ ፊት እንዴት ይረሳል? አንተን ለማስታወስ የ1 ወር ጊዜ ያስፈልገኛል። 1 ወር ለምን? ይህን ፊት ለማስታወስ ያክል 1 ወር ጊዜ ያስፈልገኛል አልኩ። እኔ እንኳን የ1 ወር አይደለም የ1 ቀንም ጊዜ የለኝም። ስለዚህ እኔ ላስታውስሽ። አሳጠረ ቀጥል። ሀገር የሚባል ፍቅረኛ አልነበረሽም? በቅርብ ጊዜ የዛሬ 8 ዓመት አካባቢ እኔ እኮ ነኝ። አሁን ትንሽ መጣልኝ። አረ በደንብ እመጣልሻለሁ። እንደውም በደንብ ላስታውስሽ። እንደውም ያኔ ተገናኝተን አልጋ ይዘን አብረን አድረን ነበር። ምን? አብረን ተኝተናል? እሺ ከዛ በኋላ ምን ተፈጠረ? በምን ምክንያት ተለያየን? አርግዣለሁ ፔሬድ የቀረበ ላይ ስትይኝ የኔ አይደለም አልኩሽና ጥዬሽ ጠፋሁ። አይገርምም? አሁን በደንብ አስታወስኩ። ከዚህ ሁሉ ዓመት በኋላ ምን ፈልገህ መጣ? ያው እኔ የካድኩትን ልጄን አምኜ ተቀብዬሽ አባት ለመሆን ነዋ። እንደወለድኩት ማን ነገረ? የአባትነት ፍቅሬ ነገረኝ። በጣም ጥሩ አባት ነህ። አሁን ልጅህን ናፍቀው ልታየው ነው የመጣው? በጣም ነው የናፈቀኝ። የት አለ ሌው? በመጀመሪያ እንጀራ አባቱን ባስተዋውቅ አይሻልም? ከዛ ከልጅ ጋር በደንብ ትተዋወቃለህ። እሺ የት አለ? ደስ ይለኛል። እንዴ እተዋወቀዋለሁ። እንደውም በዛውም ልጅን ስላሳደገልኝ ላመሰግነው እፈልጋለሁ። ጠብቀኝ ልጥራው። መጣሁ።
ቆይ ሴትዮዋ ምን አለች? ገና እንዳየችኝ ምንም ነገር ሳታወራኝ በሩን እላይ ላይ ዝግት አድርጋብኝ ገባች። በቃ አትናገሪ ተብሎ ተነግሯት ነው። እኔ አላቅም እንግዲህ እንደዛ ይወራል። እሺ አሁን አንተስ? እሺ ህፃን ልጁ ተገኘ? ህፃን ልጅ መች ጠፋ? እርግጠኛ ነኝ ገንዘብ ጠይቀው ሆኖ አይደል? አንተንም የሚመስል ፊት ከየት ላምጣ? ትንሽ እንኳን የሚቀራረብ ልጅ ልጣ ትንሽ። አጭ አንተ ደግሞ አሁን የፊት ምኑ ነው የሚካበርለት? ቆይ ይሄን ያክል ምን ነው አንተ እንዴ? እሺ አሁን ለማንኛውም ምንድነው ማድረግ ያለብን? ቆይ ቤቱን አንተ ታውቀዋል አይደለ? ተስፋ ሳንቆርጥ እንሂዳ። አሁን እንሂድ። ተነሱ። ምንድነው? ምን አለች? ልጁን ላክስቷ ባደራ ስትሄዳለች እና ለምን ያክስቷን አድራሻ ትስጠንና ለምን አክስትየው ጋር እንሄድም? ጠይቂያት ነበር አልሰጥም አለች። ቆይ እኛ ግን ምን አይነት ማረባ ሰዎች ነው? ምን አልክ? ምን አይነት ማንረባ ሰዎች ነው? ማነገረህ እንደማትረባ ዛሬ ገና ትክክለኛ ንግግር ተናገርክ። ጎበዝ። እኔ ነኝ እንጂ በገዛጄ የገዛ ልጄን 1 ሚሊዮን ብር ከኪስ አውጥቼ እንደሰጠው ነው የምቆጥረው። የገዛ ልጄን ክጄ እኔ ነኝ ይበለኝ፣ ችግር የለም። ቆይ እኛ ግን ምን አይነት ሰዎች ነው? ቆይ ሯጭ ሆናችሁ 1 ሚሊዮን ብር ውሰዱ ተባል አልቻልንም። ልጅ አመታችሁ ውሰዱ ተባል አልቻልንም። ቆይ እንዴት ነው? ቆይ ምንድነው መሆን የምንችለው? እኔ የሚገርመኝ ሰው ሁኑና ብሩን ውሰዱ እንኳን ብትባሉ ሰው መሆን የምትችሉ አይመስለኝም። እኔን የሚቆጨኝ ነገር የገዛ ልጅን አሳልፌ መስጠቴ ነው። ቆይ ባልክድስ ምን አስካደኝ? አንተ ባትክድ እንኳን ከመካዱ ወደኋላ አትልም። በአሁኑ ወይ መንገድ ላይ ከሚለምኑት የኔ ቢጤዎች እንከራይ እንዴ? በዚህ ፊታችሁ 10 ልጅ አስይዛችሁ 1 ልጅ የሚሰጣችሁ የለም። እንሂድ። ይቅርታ ዜኒት፣ ይኸውልሽ ስሜታዊ ሆኜ ልጅ አይደለም ብዬሻለሁ። አሁን ግን ሳስበው ይሄ ልጅ በቃ የኔ ልጅ ነው። ይቅር በይው እናትሽ፣ ይቅር በይው። አሁን ይሄ ምን ነው እሱ የሚመስለው? አይ ፊታቸውም አይመሳሰልም፣ ድምጻቸውን ነው እኛም ይመሳሰላል ያለ። ድምጾ ብቻ አይደለም፣ እንደውም ባለፈው ልጁ ነው ብለሽ ስትከራከሪም ሰምቼሻለሁ። አይ ያኔ በስተት ነው ያልኩት። አይደለም በስተት አይደለም። እባክሽን ይቅርታ አድርጊልኝ፣ እባክሽን። ኧረ ውሽ አታስጨንቁኝ። ማስጨነቅ አይደለም። ይኸውልሽ ይሄን ድንጋይ ከሰፈር ጀምሮ ነው ተሸክመን ይዘን የመጣነው። በቃ እባክሽን። አባት አይደለም እነሱ ሰውነት አላቸው። የኔ ምን ይባላል? ከዛ ከሰፈር ጀምሮ አፈርስን ይቅርታ፣ እባክሽን፣ እባክሽን። እንካ ቆይ ያዘው አንተ፣ እባክሽን፣ ኧረ እባክሽን፣ በቃሽ እንዴ ሳለት። እኛ የሚያስፈልገንን ሳናውቅ የምንፈልገው ለማግኘት በከንቱ እንለፋለን። የሚሆነው እኛ ያልነው ሳይሆን ፈጣሪ ያለው ብቻ ነው። ይኸው ብራችንንም አገኘን። እኔና ዜኒት ከነ ልጃችን በትዳር ተጣምረን መኖር ጀምረናል። ወንድሜ ሀገርም የግራ ጎኑን አግኝቶ ፍቅር ጀምሯል። አብሮን የለፋው ጓደኛችን አውላቸው የግራ ጎኑን ባያገኝም እኔና ወንድሜ ከደረሰን ብር ላይ የሚገባውን ሰጥተነው፣ ጠንቋዩ ሰውዬ ደግሞ ቃል የገቡለትን ገንዘብ ሰጥተውት የራሱን ስራ ጀምሯል።